አለን አራት ሰዓት ከመንሳሬ ተረክበን እኛም ሰዓት ሊሆን 10 ጉዳይ ላይ ደርሰናል። ትሪቡን እንደተለመደው በሞንታጃችን ጀምረን ከዛም በኋላ የስፖንሰሮቻችን መልእክት ሰማን። እንደገና ደግሞ የ100 ሚሊዮን እና ከዛ በላይ ያወጡ ኮከቦች ከርስ በተለይ ደግሞ ፖል ፖግባን ጨምሮ እንደ ኔይማር፣ ዴምቤሌ፣ ኩቲኒዮ፣ ሃዛርድ፣ ሙድሪች የመሳሰሉ ተጫዋቾች 100 ሚሊዮን እና ከዛ በላይ የወጣባቸው በጣም ውድ ዋጋ ወጥቶባቸው ዋጋቸው የከበዳቸው ወይም ደግሞ በ100 ሚሊዮን ዩሮ ደረጃ የሚጠበቅባቸው ከ100 ሚሊዮን በላይ ወጥቶባቸውም ስኬታማ የሆኑ ተጫዋቾች ጭምር የተከታተልንበት የ20 ደቂቃ እጅግ ማራኪ ፕሮግራም ባልደረባይ ፍቅር ይልቃል ወቅቱ የዝውውር እንደመሆኑ መጠን ከዝውውር ጋር በተያያዘ ማራኪ ዶክመንተሪ ያሰምቶናል። እንደ ሱፐር ጁድ ቤሊንጋም፣ ኪሊያን ምፓፔ፣ CR7፣ ዴክላን ራይስ የመሳሰሉ ኮከቦች 100 ሚሊዮን እና ከዛ በላይ ወጥቶባቸው በአግባቡ አገልግሎት የሰጡ ናቸው። በተቃራኒው ደግሞ ብርጭቆ ሃዛርድን ጨምሮ ኩቲኒዮ ሁለት መልክ ይመስላል ይለናል ፍቅር ይልቃል። ዴምቤሌ 50 ሲወጣበት በፔጄ ምስጋና ለኤንሪኬ ምን እንዳሳየን ዘንድሮ ምስክር ነው። በባርሴሎና ግን ከ150 ሚሊዮን ዩሮ በላይ ወጥቶበት በጣም አይናፋሩ ተጫዋች ነበረ። አሁን ለባለንዶር የሚታጨው ሱፐርስታር ነው። ኔይማር 200 ሚሊዮን ዩሮ አውጥተውበት ናስር አልካሊፋ በፔዤ ምን አይነት ተጫዋች እንደነበረ ብዙ ማየት አልቻልንም። በባርሴሎና ግን በጣም በታለንቱ ደረጃ ሱፐርስታር ነበረ። 2-3-4 ባለንዶር የሚገባው ነገር ግን ያልነገሰው አልጋ ወራሽ ነው። ወደ ፓሪዚያኑ መንደር ካቀና በኋላ በባርሴሎና ልክ መጫወት ያልቻለም ጭራሽ ደግሞ ሳውዲ አረቢያ ሄዶ በጉዳት የተሰቃየ በሳውዲ ሊግ እንኳን በሳውዲ ፕሮ ሊግ እንኳን ኔይማር በወትሮ ቀለም መታየት የተሳነው አሁን ደግሞ በብራዚል ተመልሶ እንደዚሁ በሳንቶስ የተወሰነ ጥሩ ጊዜ ካሳለፈ በኋላ ጉዳት አጋጥሞት አሁን ከጉዳቱ አገግሞ ሌላ ክለብ እየፈለገ የሚገኝ ሱፐርስታር ነው። ኔይማር እንደዚሁ ውድ ዋጋ ወጥቶባቸው በልካቸው ደረጃ ካልተገኙ ሱፐርስታሮች መካከል አንዱ ነው። ከዛ ውጪ በጣም የሚጠቀሱ ሱፐርስታሮችን ኋላ ላይ የምናነሳለን። ፕሮግራሙ ግን በጣም አሪፍ ነበረ። ጆዜ ሞሪኒዮ ፖግባ ማለት ምን ማለት ነው ሲባሉ ቫይረስ የዩናይትድ ቫይረስ ሲሉት ነበረ። 89 ሚሊዮን ፓውንድ ነው ያወጡበት። በዩሮ ደረጃ ከ100 ሚሊዮን ዩሮ በላይ የወጣበት በማንቸስተር ዩናይትድ ዳግም ፖግባ ይነግሳል ሲባል ከጁቬንቱስ መልስ ማለት ነው። በወትሮ ልክ ያልሆነ ዩናይትድ ከከሰረባቸው ትልልቅ ሱፐርስታሮች መካከል አንዱ እንደሆነ ይታወሳል። ፍሎሪያን ቨትስ አሁን ሊቨርፑል ቀዩ ምድር ደርሷል። ይህ ጀርመናዊ ገና 22 ዓመቱ ነው። 116 ሚሊዮን ፓውንድ ወጥቶበታል። በዩሮ ደረጃ ወደ 150 ይጠጋል። ይሄ ኮከብ 9ኛው ጀርመናዊ ሆኖ አንፊልድ ሮድ ደርሷል። ምን ያህል ይሳካለታል? 22 ዓመቱ ነው። ጫናው ከፍ ያለ ነው። ዋጋውን ተከትሎ ቼልሲ ለሙድሪች 100 ሚሊዮን ዩሮ አውጥቶ የት እንዳለ እስካሁን አይታወቅም። በብዙ መንገድ የምናነሳው ነው። አበይት የዝውውር ዜናዎችን እናያለን። የራሽፎርድ ምኞት ባርሴሎናን መቀላቀል እንደሚፈልግ በይፋ ጠይቋል። ከሞንራሺ ከዩናይትድ የኮበለለው ኮከብ ነው። ማንቸስተር ዩናይትድ በውሰት ጃንዋሪ ላይ የለቀቃቸው ኮከቦቹ ተመልሰው አሁን በቲያትር ኦፍ ድሪምስ ይገኛሉ። መልሶ ለመልቀቅ እየተደራደረ ይገኛል። በመሃልም ግዢዎችን ለመፈጸም ጥረት እያደረገ ይገኛል። ከሞንራሺ ራሽፎርድ ባርሴሎና መግባት ይመኛል። አርሰናል እንዳደፈጠ ይገኛል። በዝውውሩ ገበያ ላይ የዙቢሜንዳን ዝውውር ቢፈጽምም ነምበር 9 የአርሰናል ትልቁ ጥያቄ ነው። ጓያኬረስ ወይስ ደግሞ ቤንጃሚን ሴስኮ በጣም የሚጠቀሱ ተጫዋቾች ናቸው። ሁለቱም ተጫዋቾች ዋጋቸውና የአርሰናል የዘገየ ድርድር የደጋፊዎቹን ልብ እንዳንጠለጠለ ቀጥሏል። አርሰናል እንዳደፈጠ ነው። ዩናይትድ ኦናናን በማርቲኔዝ ለመቀየር የተደራደረ ይገኛል። አሞሪም የማርቲኔዝ አድናቂ መሆኑ ተነግረዋል። በተለይ አርጀንቲና የዓለም ሻምፒዮን ከኦናና በጣም የተሻለ ልምድ በፕሪሚየር ሊጉ ያለው በአርሰናል ብዙ የተንገላታ በውሰት ብዙ የተንገላታ በመጨረሻ ራሱን በአስቶን ቪላ ያገኘ በዓለም ሻምፒዮና ምስጋና ለስካሎኒ ድንቅ ቡድን ይግባና ከአርጀንቲና ጥበበኛ ሊዮኔል ሜሲ ማጂክ ጋር በኳታር ሉሲያል አርጀንቲናና ሜሲ ሲጀግኑ በሜሲ ልክ ታላቅ ግልጋሎት የሰጠ አርጀንቲናያን ውለታውን የማይረሱለት ኮከብ ነው። ከዛች የኮሎወማኒ ጎል ጋር በተያያዘ 123ኛው ደቂቃ ላይ ያቺ ኳስ ብትቆጠር ሜሲና አርጀንቲናውያን ምን ሊሆኑ እንደሚችሉ መገመት ቀላል ነው። የማርቲኔዝ ዝውውርን ዩናይትድ ለመፈጸም ኦናናን እንደዚሁ ለመሸኘት ፍላጎት እንዳለ የተነገረ ይገኛል። በገበያው አብዛኞቹ የዝውውር ዜናዎች እንደሚታወቀው
አሉባልታዎች ናቸው፣ ብዙ ተጨባጭ አይደሉም። ነገር ግን ሩመሮችም ቢሆኑ ወደ እናንተ ለማድረስ ጥረት እናደርጋለን። ከሱፐር ሳተርዴይ ሱፐር ሰንዴይ በጣም ከትናንትናና ዛሬ ከወጡ የጋዜጦቹ አበይት ጉዳዮች ጋር በተያያዘ ነው። ሊቨርፑል በገበያው አልተቻለም። አሁንም በተለይ አሌክሳንደር ዘግሬት ኢሳክን ይፈልጋል። ቨትስን አስፈርሟል፣ ፍሪምፖንግን አስፈርሟል፣ ኬርኬዝን አስፈርሟል። ሊቨርፑልና ስሎት በተለይ ደግሞ ከፕሪሚየር ሊግ የሻምፒዮን ክብራቸው በተጓዳኝ ቫንዳይክና ሞሳላህን አቆይተዋል። አርኖልድን በርናባው አድርሰዋል። ምናልባትም ሮበርትሰንም እንደዚሁ ወደ ኤልችሎ አትሌቲኮ ማድሪድ ሊሸኙ ይችላሉ፣ የኬርኬዝ ግዥን ተከትሎ ማለት ነው። ለማንኛውም ፍሪምፖንግና ቨትስ በኋላም ሊቨርፑል እንደ ብራኮላ ጨምሮ አሌክሳንደር ኢሳክ የመሳሰሉ ሱፐርስታሮችን ይፈልጋል። የሊቨርፑል ግዢዎች አንቶኒ ጎርደንን እንደዚሁ የቀድሞ ሎካል ቦይን ወደ መርሲሳይድ መመለስ ይፈልጋል ከኒውካስል። የስሎት ግዢ በጣም ተደናቂ ሆኗል። ሊቨርፑል ገበያው አልተቻለም። አበይት የዝውውር ዜናዎች እንደዚሁ የምንመለከት ይሆናል። ኦሲሚን ሌላው ወዴት ያቀናል ተብሎ ከሚጠበቁ ሱፐርስታሮች መካከል አንዱ ነው። ናይጄሪያዊው ናፖሊ የገፋው በናፖሊ የጀገነ ምናልባትም በጋላታሳራይ እንደገና እንደ ንጉስ የታየ ቼልሲ ይገባል ተብሎ የሚጠበቅ ከ100 ሚሊዮን ፓውንድ በላይ ከሚገመቱ ሱፐርስታሮች የፕራይስ ታጋቸው ከ120 እስከ 150 ሚሊዮን ፓውንድ ከሚጠጉ የአፍሪካ እግር ኳስ የወቅቱ ፊት አውራሪ ኮከቦች መካከል አንዱ ነው። የህይወት ታሪኩ በጣም አሳዛኝ ነው። በጣም በውጣውረድ በድህነት ያደጉ የአፍሪካ እግር ኳስ ኮከቦች መካከል በመጨረሻም ህይወታቸውን ማሸነፍ የቻሉ በጽናት ከጀገኑ ሱፐርስታሮች መካከል አንዱ ነው። ትሪቡን ጀግኖችን ይዘክራል፣ የሽርፍራፊ ሰከንድ ተአምሮችን ያወሳል፣ ታሪኮችን አገላብጦ እንደወረዱ ምንጮቻቸውን ጭምር በመጥቀስ በሚያቀርባቸው ማራኪ የሬዲዮ ዶክመንተሪ ፕሮግራሞቹ ይታወቃል፣ ይወደዳል፣ ይመረጣል፣ በካርድ ተከፍሎ ይደመጣል። በዚህ ሰዓት ኤፍሬም የማነ ኦፊሻል ላይ በቀጥታ በዩቲዩብ ቻናላችን የቀጥታ ስርጭት እያከናወን እንገኛለን። በአሜሪካ፣ በአውሮፓ፣ በአረቡ ዓለም በተለያዩ ዓለማችን ክፍሎች የቀጥታ ስርጭት ማግኘት ትችላላችሁ ኤፍሬም የማነ ኦፊሻል ላይ በዚህ ሰዓት። ከዛ ውጪ የባልደረባይ ፍቅር ይልቃል የዩቲዩብ ቻናል እንደዚሁ የትሪቡን ስፖርት አበይት ጉዳዮች ሁላ ከማራኪ ዶክመንተሪዎች ጋር ይጫኑባቸዋል። ዘመኑ የዲጂታል እንደመሆኑ መጠን ከሬዲዮ ስርጭታችን ጎን ለጎን በቀጥታ በዩቲዩብ ቻናሎቻችን ላይ ታገኙናላችሁ። የፌስቡክ ገጻችን ወደ 500 ሺህ ግማሽ ሚሊየን ፎሎወሮች እየተጠጋ ይገኛል። ኤፍሬም የማነ ወይስ ፍቅር ይልቃል ኤፍሬም የማነ ይሰኛል። በዚህ ገብታችሁ ሀሳብ አስተያየት አድርሱን። ከዛ ውጪ ባጭሩ በቲክቶክ ቻናሎቻችን ላይ ታገኙናላችሁ። ሶሻል ሚዲያውና ዘመኑ ዲጂታል እንደመሆኑ መጠን በሶሻል ሚዲያ ፕላትፎርሞቻችን ላይ ከኦያያ መልቲሚዲያ በስራት ኤፍኤም 101.1 የሳምንት 6 ሰዓታት ስርጭታችን ጎን ለጎን በዲጂታል ሚዲያዎቻችን ላይም አለን ለማለት ነው። ታላቁ የኢትዮጵያ መድን ድርጅት አስተማማኝ አጋር ሆነው 48 ዓመታት በላይ የመድን ኢንዱስትሪውን በጥራት በብቃት የመራ ነው። የኢትዮጵያ መድን ድርጅት አዲሱ የኢትዮጵያ ፕሪሚየር ሊግም ሻምፒዮን ነው። ከኢትዮጵያ እግር ኳስ ፊት አውራሪ አንጋፋ አሻራ ካላቸው ክለቦች መካከል አንዱ ነው። የስፖርት ክለቡ ብቻ 45 ዓመታት ተሻግሯል። መድን ደግሞ ታላቁ የኢትዮጵያ መድን ድርጅት ደግሞ 50 ዓመት ለመድፈን እየተጠጋ የሚገኝ አስተማማኝ አጋር ነው። ልክ እንደ ትናንቱ ዛሬም ሁሌም ነገም ከሀገር ወገን የልማት እንቅስቃሴ በስተጀርባ የሚገኘው ግዙፉ የመድን ዋስትና ነው። የትሪቡን ስፖርትም ብራንድ አጋር ነው። አቢሲኒያ ባንክ ሌላው ብራንድ አጋራችን ነው። የታታሪዎች ዓለም ነው። ከ1000 በላይ ቅርንጫፎችን በአራቱም የኢትዮጵያ አቅጣጫዎች ከፍቶ የሚሰራ ግዙፍ ተቋም ነው። 25 ዓመታት የተሻገረ ነው። የሁላችን ምርጫ ነው። በሞባይል ባንኪንግ፣ በኤቲኤም ማሽኖቻችን፣ በቨርቹዋል 24 ሰዓት አገልግሎት በሚሰጡ የአቢሲኒያ ባንኮች ሁልጊዜም ገንዘቦን በቅልጥፍናና በፍጥነት ማንቀሳቀስ ይችላሉ። አቢሲኒያ ባንክ የሁላችን ምርጫ ነው። ጀግኖችን የሚዘክር፣ ኪነጥበብን የሚያበረታታ፣ ስፖርትን የሚደግፍ፣ በበርካታ ማህበራዊ ሚናዎች ላይ የሚሳተፍ ግዙፍ ተቋም ነው። ማን? አቢሲኒያ ባንክ የሁላችን ምርጫ ነው። ከአቮድ ኮሜርሻል ሌላው በጣም ብራንድ አጋራችን ነው። ከአቮድ ኮሜርሻል 6227 ላይ መደወል ይቻላል። ጥበብ ሞልን ሽሮ ሜዳ ላይ አስጀምሯል። ስጦታ ሞልን እንደዚሁ ካዛንቺስ 6 ኪሎ አፍንጮ በር 6 ኪሎ ዩኒቨርሲቲ በስተጀርባ አስጀምሯል። ከመስጊዱ ጎን ማለት ነው። የስጦታ ዕቃዎችን
ሁሉም ያገኙበትን ሞል ነው። በአዲስ ቅርጽ በአዲስ ስታይል የመጣ ነው። የካዛንችስ ሞልን እንደዚሁ የፊታችን ማክሰኞ በይፋ ላውንች ያደርጋል። ከዛ አስቀድሞ መገናኛ ላይ መኪናዎች ብቻ የሚሸጡበትን መገናኛ ካር ሞል እንደዚሁ አስጀምሯል። ከአቮድ ካለ የንግድ ማዕከላት አሉ። ከአቮድ ኮሜርሻል 6227 ላይ ደውሉ። የባንክ ብድሮች ተመቻችተዋል። ከ15% ቅድመ ክፍያ አንስቶ በጊዜ ነገን ከዛሬ መያዝ ያስፈልጋል። እስካሁን በኪራይ ከተሰቃዩ አሁን ነገን ከዛሬ መያዝ ያስፈልጋል። የነገ ሱቆን የነገ የንግድ ማዕከሎን የፈለጉት ቦታ ላይ በጥበብ ሞል ሽሮ ሜዳ፣ በስጦታ ሞል 6 ኪሎ ዩኒቨርሲቲ አፍንጮ በር፣ በካዛንችስ ሞል አሊያም በካር ሞል መገናኛ ላይ ማግኘት ይችላሉ። ከታላቅ ቅናሽ ጋር ነገን ከዛሬ የያዙ ከ15% አንስቶ ቅድመ ክፍያ ከባንክ ብድር ጋር ተመቻችቷል። ከአቮድ ኮሜርሻል ባቢ ልዩ ስፔሻልቲ የጥርስ ህክምና ለጥርስ ውበት ጤንነትና ደህንነት ዘብ የቆመ ነው። ህልማችን፣ ራዕያችን፣ ግባችን በአፍሪካ ደረጃ ቀዳሚ የጥርስ ህክምና ማዕከል ሆኖ መገኘት ነው። ባቢ ከልብ እናመሰግናለን። ሳፋሪኮም ኢትዮጵያ ሌላው ሀገራችን ነው። ዓለም አቀፍ ተቋም ነው። በኢትዮጵያ የቴሌኮም ኢንዱስትሪ እንግዲህ አማራጭ ነው የመጣ ኔትወርኩን እያስፋፋ የሚገኝ ግዙፍ ካምፓኒ ነው። በሀገራችንም በበርካታ ዘርፎች ልማቱ ላይም ጭምር እየተሳተፈ የሚገኝ ግዙፍ ካምፓኒ ነው። አማራጭ የቴሌኮም ሴንተር ሆኖ በቴክኖሎጂው እና በተለያዩ ዘርፎች ላይ እንግዲህ ታላቅ ሚና እየተጫወተ የሚገኝ ግዙፍ ዓለም አቀፍ የቴሌኮም ሴንተር ነው። ሳፋሪኮም ኢትዮጵያ ዊኬር ላይት ሌላው ሀገራችን ነው። ላይቶችን፣ ስዊቾችን፣ የተለያዩ መብራቶችን ከተለያዩ ዓለማችን ክፍሎች በማስመጣት በቀጥታ ከ25 ዓመት ዋስትና ጋር ለሪል ስቴቶች ለተለያዩ ግንባታ ዘርፎች እየሸጠ የሚገኝ ግዙፍ ካምፓኒ ነው። ዊኬር ላይት አሁን የዊኬር ላይት ስዊቾች የሚቃጠሉ አይደሉም። የዊኬር ላይት መብራቶችና ላይቶች እንደዚሁ በቀላሉ ብልጭ ድርግም የሚሉ አይደሉም። ከላቀ ጥራት ጋር የቀረቡ ናቸው። ኡራኤል ቤተክርስቲያን ፊት ለፊት ዊኬር ላይት ይገኛል። ከልብ እናመሰግናለን። አሁን ዊኬር በከተማችን አዱ ገነት አዲስ አበባ ሸገር የትም ቦታ ላይ ደምቆ ይታያል። ዊኬር ላይት ከልብ እናመሰግናለን። እንዴት አረፈድክ? እንደምን አረፈድክ? ሁሉ አማን፣ ሁሉ መልካም። በጣም አሪፍ ፕሮግራም። የ100 ሚሊዮን እና ከዛ በላይ የወጣባቸው ዋጋው የከበዳቸው ኮከቦችን እንደገና ደግሞ በተቃራኒው በጣም ተጠብቀው ዴሊቨር ያደረጉትን አሰምተናል። አሪፍ ፕሮግራም ነው። ባልደረባይ ፍቅር ይልቃል የዩቲዩብ ቻናል ላይ በነገራችን ላይ ይገኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ይቻላል። የራሽፎርድ ምኞትና ባርሴሎና አርሰናል እንዳደፈጠ ነው። ነምበር 9 በመድፉ ደጋፊዎች ይናፈቃል። ዩናይትድ ኦናናን በማርቲኔዝ ሊተካ ነው። ሊቨርፑል በገበያው አልተቻለም። ወደ 400 ሚሊዮን ፓውንድ የማውጣት እቅድ አላቸው። በተለይ ደግሞ ኢሳክን ብራኮላን ጨምሮ ሊቨርፑል ምን አይነት ቡድን ሆኖ ሊቀርብ ነው የሚለው ብዙዎች ያስማማል። ከዛ በፊት ግን ፍቅር ፖግባ፣ ኔይማር፣ ዴምቤሌ፣ ኩቲኒዮ፣ ሃዛርድ፣ ሙድሪች ጨምሮ የጠቀስካቸው ተጫዋቾች እውነትም እንደ ሸክም ነው የከበዳቸው 100 ሚሊዮን ፓውንድ። ሙድሪች የት ነው ያለው? የቼልሲው አሁን እንደውም በአበረታች መድኃኒት አጠቃቀሙ ምክንያት 100 ሲባል የሚደነግጠው በጣም ከጥቂት ጊዜያት በፊት ኤፍሬም 25 እስከ 30 ሚሊዮን ዶላር ወይም ፓውንድ ያለ ምርጡን ተጫዋች ይገዛ ነበር። 10 ዓመት፣ 11 ዓመት፣ 12 ዓመት አርሰናል ከቫን ፐርሲን ሲያጣ 29 ሚሊዮን ፓውንድ አካባቢ ነው ከማንቸስተር ያገኘው። በዛ ልክ ችሎታ የነበረው እንደዚህ አይነት ኳሊቲ የነበረው አጥቂ፣ እንደዚህ አይነት ወሳኝ ተጫዋች አሁን ይሄ ቁጥር ብዙ ፕሩፍ ላላደረጉ አሁን ፍሎሪያን ዊርትስ በጣም ድንቅ ተጫዋች ነው፣ ብዙዎቹ እንደሚመሰክሩለት። ግን አስበው ገና 22 ዓመቱ ነው፣ ብዙ ነገር አላሳየም። ሪስኩን ግን ውሰደው። ፊሊፕ ኩቲኒዮ እንደዛ በ145 ሚሊዮን ዩሮ አካባቢ ወጥቶበት ከሊቨርፑል ወደ ባርሴሎና ካቀና በኋላ ያ ኩቲኒዮ አልነበረም በሊቨርፑል የሚወደደው በደጋፊዎች ልብ የታተመው ኩቲኒዮ ፍጹም አልነበረም። እንደውም ያልጠቀስከው ዣኦ ፊሊክስን አንሰው። በጣም በጥንቃቄ በሚፈጸሙ ዝውውሮቹ ነው ዲየጎ ሲሞኔ የሚታወቀው። ግን ይሄ ተጫዋች ግድ የላችሁም ብሎ ከቤኔፊካ ወደ አትሌቲኮ ማድሪድ 126 ሚሊዮን ዩሮ አካባቢ አውጥቶ ነው ያመጣው። በዲየጎ ሲሞኔ የአትሌቲኮ ማድሪድ ቆይታ ውስጥ እንደዚህ አይነት በብደት የተሞላ ውሳኔ የለም ብሎ ይገልጹታል። ወደ ቼልሲ መጣ፣ ፍሎፕ ነበር። ኤሲ ሚላን ሄደ፣ ወደ ኤሲ ሚላን ሄደ። ያን ያህል
ማን ነው ሪከቨር ማድረግ አልቻለም፣ ራሱን ማሳየት አልቻለም። አሁን ወደ መጥለቂያው በቃ ወደሚረሳ ተጫዋችነት ግሪዝማን ነው ሪከቨር ያደርገው ወይ ግሪዝማን ወይ ደግሞ ዴምቤሌ አይደል? ግሪዝማን ወደ ባርሰሎና ሄደ። በጣም መጥፎ ነው የምትለው እንኳ ባይሆንም ቆይታው ግን በልኩ አልተገኘም። ተመለሰ ወደ አትሌቲኮ። ዴምቤሌ እንደዚሁ ወደ ፓሪስ ሰን ጀርመን ሲሄድ እንደገና ሌላ ተጫዋች ሆኖ አንዳንዶች እስከ መጨረሻው ነው የሚቀሩት። አንዳንድ ተጫዋቾች እንደገና ሲነሱ እንመለከታቸዋለን። ጃክ ግሪሊሽን ውሰደው 117 ሚሊዮን ሙላት ከቡራዩ እያለ ነበር፣ እንደውም አልጠረሳው እያለ ነበር። ጃክ ግሪሊሽ 117 ሚሊዮን ዩሮ አካባቢ ነው የወጣበት። ርዕሰ ጉዳይ የሚሆነው በምንድን ነው? በጭፈራ በቃ ትሬኒንግ ላይ ባሉ ጋስኮኝ ለመሆኑ እየተንደረደረ በምሽት ክበቦች ውስጥ ሌላ ሰው ሆኖ ነው በየጊዜው የምትመለከተው። ሉካኩ ትንሽ ሪከቨር አድርጓል። ሉካኩ ጉዳይ ደግሞ ጣሊያን የሚመቸው ቦታ ነው። እንግሊዝ በጣም አይሆንም። ቼልሲ፣ ኤቨርተን፣ ማንቸስተር ተጫወተ። በጣሊያን ሮማ፣ ኢንተር ሚላን፣ ናፖሊ ተጫወተ። በሁለቱ ክለቦች ላይ ሻምፒዮንነት አረጋግጧል። ፖግባ በራሱ የዋጋ ጫና ብቻ ሳይሆን የባህሪ ችግርም ጭምር እንጂ ሜዳ ላይ በማንቸስተርም ጭምር ትልልቅ ምሽቶችን ትልልቅ የጨዋታ ጊዜያትን አሳልፎ ነበር። ግን ፖግባ ደግሞ በባህሪው ብዙ ከምናነሳቸው ተጫዋቾች ራሱን ያጠፋው ነው። ተመልክት አሁን የት ነው ያለው? ተመልክት ፈረንሳይ በአፒል ራሱ ቅጣቱ ተነስቶለት ከጃንዋሪ አንስቶ አሁን ገና የፈረንሳይ ክለቦች እየፈለጉት ምናልባትም ከአዲሱ ሲዝን አንስቶ በሊጓን የምናየው ነው የሚሆነው። ከሁሉ ደግሞ የሚያስቆጨው ያ ታለንት ከሁሉ ካነሳናቸው ሁሉ የሚያስቆጨው ዝውውር ግን ኔይማር ነው። ኔይማር ያልነገሰው አልጋ ወራሽ። እንደውም ጽሁፉን አንድ ስቶሪውን ሳነብ በግሪክ የትልልቅ የቲያትር ታሪኮች ላይ ሁሉን ማድረግ የሚችሉ ንጉሶች ወይም ደግሞ ባለተሰጦች ጀግኖች ይኖሩና መጥፊያ ደግሞ ትንሽ ሕጸጽ ይሰጣቸዋል። ትንሽ የመጥፊያ ምክንያት ይሰጣቸዋል። ከትልቅ ተሰጦ ጋር ምንም ጥርጣሬ ሳይኖር ሜሲን፣ ሮናልዶን በንግስና ይተካል ተብሎ ሁሉም የሚስማማለት ሊያዩት የሚጓጉለት ኮከብ ነበር። ገና ወደ አውሮፓ ሳይመጣ ከብራዚል ጀምሮ ዝናው ከሳንቶስ ጀምሮ ዝናው የናኘ በጣም ድንቅ ኮከብ ነበር። ተሰጦም በጣም አስደናቂ ነበር። ያቺ ውሳኔ ከባርሰሎና ወደ ፒኤስጂ ያደረጋት ያቺ 222 ሚሊዮን ዩሮ ዝውውር ኔይማርን እስከ መጨረሻው እንዲጠፋ አደረገችው። ከዛ በኋላ ሪከቨር አላደረግም። ሃዛርድ እግር ኳስን እስኪጠላ ድረስ ማለት ጥሩተኛው ነው ከማድሪድ የወጣው 76 ጨዋታ በ4 ዓመት ለሃዛርድ በጣም ትንሽ ነው። 7 ጎል በማድሪድ በኋላ ደግሞ የእግር ኳስ ፍላጎቱን ሁሉ አጥቶ 32 ዓመት እኮ ነው የፍሬም ኳስ ሲያቆም። በዛ ታለም ብዙ መጫወት የሚችል ተጫዋች ነበር። ከሊል ጀምሮ ቼልሲ፣ በተለይ ቼልሲ ምን አይነት አስደናቂ ተጫዋች ድሪብለር እንደነበር የምናስታውሰው ነው። እና ዋጋው ልክ መስመሩን ስታልፈው ወይ ትነግስበታለህ ወይ ደግሞ ደጋፊዎች ስለሚጠብቁብህ እንዴ ለዚህ ነው እንዲያወጣ ነው የምትባለው። ለዚህ ነው 100 ምናምን ሚሊዮን የተከፈለው ምናምን የሚባል ነገሮች፣ ጫናዎች አሉ። ክለቦች በከፈሉት ልክ እንዲያመጡብህ እንድታመጣ ይፈለጋል። ያንን እያሰብኩ ስትጫወት የምትቋቋሙበት የስነ ልቦና ጥንካሬ ከተጫዋች ይለያል። አንዳንዶቹ ህልማቸው በዛው ከስሞ ይቀራል። አንዳንዶቹ ግን ነገሩን ቁጥር አድርገውት የበለጠ እንዲገባቸው ሆኖ ሲሄዱ ትመለከታለህ። ከኤክስፔክቴሽን ጋር በተያያዘ ፍቅር ጫና፣ የሚዲያው ግምት፣ ደጋፊዎች፣ ቦርድ ይጠብቃል። ለምሳሌ አሁን ለአንድ የ22 ዓመት ተጫዋች 116 ሚሊዮን ፓውንድ ፍሎሪያን ቪርትዝ ሱፐር ታለንት ነው። በሊቨርኩሰን በአሲስቱ በጎሎቹ ይታወቃል። በጣም ዲፍረንት ሊግ፣ እንደገና በጣም ሻምፒዮን ክለብ፣ ከጎንህ በዙሪያ ኮከቦች፣ ኢጓቸው በጣም ሰማይ የሰቀሉ ኮከቦች፣ ያው እንደ መሐመድ ሳላ አይነት ሱፐርስታሮች፣ ሞሳላ የሊቨርፑል ደጋፊዎች በደንብ የነገሰው ነው አይደለ? የነገሰው በቀዩ ምድር ከቫንዳይክ አይነት መሪዎች አንስቶ እንደነ ሳቦዝ ላይ ክራቨንበርች፣ ማካሊስተር አይነት የዓለም ሻምፒዮኖች የሞሉበት ፍቅር ቡድን ውስጥ ኤክስፔክቴሽኑ እድሜውንና የወጣበት ዋጋ አሁን የእንግሊዝ ሚዲያ እና የስሎት የጨዋታ ቅኝት
ጋፕኮ፣ ዳርዊን ኑኔዝ ጨምሮ ሌሎች ሰፊ አማራጮች ባሉት በምን አይነት ሚናስ ነው የሚሰልፈው? ከመስመር ከግራ ነው የሚነሳው? ሉዊስ ዲያዝን የፊት ሻርፕ አጥቂ ነው የሚያደርጉት? በጣም አሁን አንዳንዴ የምታመጣቸው ተጫዋቾች ራሱ ከዋጋው ጋር መልሶ ጥያቄ ይሆናል። ታውቃለህ አይደል? ወይ ደግሞ ኢፌክቲቭሊ ሊያገለግሉ ይችላሉ። አሁን በአንተ ፕሮግራም ኪሊያን ምባፔን የጠቀስከው በፔዥም ከሞናኮ ፔዥም ሲሄድ ኢቨን ማድሪድ አሁን በነፃ ያገኘው ተጫዋች 300 ሚሊዮን ፓውንድ እኮ የሚባል ተጫዋች 200 ሚሊዮን ፓውንድ የሚባል ተጫዋች ነው። የኔይማርን ሪከርድ የመስበር ፖቴንሻል የነበረው ነው፣ ግን በፔዥ የወጣበትን በጣም የተካ ነውና ዴምቤሌ ማሳያ ነው ለእኔ ፍቅር። በጣም በአሪፍ ሁኔታ ጠቅሰዋል። ዴምቤሌ በባርሴሎና አይናፋር ይሄንን አትብላ ተብሎ ፋስት ፉድ በርገሮቹን ምኖችን ይሄ በቃ ጃንኩን እልህኛ በጣም ገለልተኛ የሆነ ግን ታለንት የነበረው ሲመጣ ከዶርትሙንድ ከዛ ፍሎፕ ተባለ። ባርሴሎና እና ኩቲኒዮን ደገመን የተባለ ኩቲኒዮን ሰለሰ ደገመ የሚባል አይነት ክለብ ሆነ። እኔ 220 የኔይማር ዝውውር 135ቱን ከሰረ ተባለ። 135 ተበላ። አሁን ግን ለባለንዶር ከፊት የሚገኘው ሱፐርስታር ከ35 በላይ ጎል ያስቆጠረ የፔዤ ስኬቱላ የፔዤ ትሪብሉላ ዋናው ተዋናይ እኔ አንዳንዴ ቪዲዮዎቹን ሳይ በተለይ በፔዥ ኤኔሪክ የሚሰጠው ሚና ያለ ኳስ ያለው ፕሬሲንግ ለዴምቤሌ እንደዚህ አይነት ተጫዋች ነው እንዴት ይላል። ሌዚ የሚባል ተጫዋች ነበር በባርሴሎና ፍቅር ቶሎ የሚጎዳ ነበረ። ወደ በረኞች የሚሮጠው ይሄ ዲያጎናል በጣም ራይት ባክም ሌፍት ባክ ላይም ኳስ ወደሚይዙ ፕሬስ ለማድረግ የሚሮጥበት መንገድ ያለ ኳስ ኤኔሪክ ብሎ ይመሰክርለታል። ስለዚህ ፕሩፍ አድርጓል። ግን 50 ሲወጣበት ነው 100 ሲያልፉ ጫናውን አይችሉትም። ሲቀልለት ግማሹ ሲቀልል በቃ የከባድ ሚዛን ይሆናል። እና አንዳንዴ የሚዲያው ፕሬዠር፣ የወጣብህ ዋጋ፣ የቤተሰቦች ኤክስፔክቴሽን፣ ላይፍ ስታይልህ ፖግባ ጋር የተያዘ ያ ነው ፍቅር። የዓለማችን ሁለተኛው ውዱ ተጫዋች ከኔይማር ቀጥሎ ሆኖ ነው የመጣው። ዩናይትድ ቤት መጥቶ ግን ወደ ማስታወቂያ ቦርዶች ወደ ስቴዲየም የማስታወቂያ ቦርዶች እኮ ፓስ ያደርግ ነበር ፖግባ። በጣም የተሳሳቱ ኳሶችን የሚጠበቀው እንደ ስኮልስ እንደ ቤካም እንዲያቀብል ነው። እሱ ግን ለደጋፊ ነበር የሚያቀብለው። እንደዚህ አይነት ተጫዋች ሆኗል ፖግባ በዛ ታለንት። ኔይማር በደንብ አንተ ያልከው ነው ለእኔ የሚያሳዝን ታለንት በሜሲ ሲያርሰበል ልክ ያለ ባለንዶር 1 2 3 4 የሚገባው ከብራዚል ጋር በጣም ዘገየ የዓለም ሻምፒዮን መሆን የነበረበት። አሁን ላሚን ያማልን ጨምሮ የትም የሌለው የኔይማር አድናቂዎች ናቸው ካየ ፍቅር። አሁንም የረፍት ጊዜያቸውን አብረው በብራዚል እያሳለፉ ነው። ኔይማር አንድ እድል አለው ፍቅር ፈጣሪም ካገዘው ከካርሊቶ ጋር በዓለም ዋንጫው ሳይጎዳ ብራዚልም ጥሩ ትራክ ላይ ገብታ የመጨረሻውን የኬሪየሩን ይሞክራል። ምናልባትም ልክ እንደ ሊዮኔል ሜሲ ላስት ዳንስ ወይም CR7 በአሜሪካ እንደሚጠበቀው የላስት ዳንስ ሊሆንለት ይችላል። ካልሆነ እጅግ የሚያስቆጨው ታለንት ምናልባትም አሁን ብራዚል ብሔራዊ ቡድን ያለ ኔይማር እኮ ብራዚል አይመስልም። አንዳንዴ ፍቅር እነ ጆሊተን ስብስብ ይመስልሃል። ይሄ የአውሮፓ ፉትቦል የለመዱ ሱፐርስታሮች ያሉበትና ብራዚል ቀለሟን ለማግኘት ኔይማርን ትጠብቃለች። ኔይማር ግን በጣም የባከነው 200 ሚሊዮን ፓውንድ እንደርሱ የደረሰ ተጫዋች ስቲል የለም። ግን ሪከርዱ ነው ግሪሊሽን ጨምሮ ግን በጣም የሚጠቀሱ። በተቃራኒው ግን ስንመጣ ቤሊንግሃም፣ ዴክላን ራይስ፣ አሁን ፍሎሪያን ቨትስ በጣም ያንጸባርቃል ተብሎ ይጠበቃል በሊቨርፑል ደጋፊዎች። ጫናም ግን አለ ልክ ራሱ ኪሊያን ምባፔን ጨምሮ በተለይ ራይስ እና ቤሊንግሃም ፍቅር በአግባቡ ከዚህም በላይ ዴቪድ ሞይስ 50 ሚሊዮን ፓውንድ መጨመር ነበረበት አርሰናል ይላሉ። በ105 ያንሰዋል ራይስ። ደጋፊዎቹም በዴክላን ራይስ በጣም ደስተኞች ናቸው። ዋናው 100 ሚሊዮን ፓውንድ በላይ የሚወጣበት ተጫዋች በተለምዶ ምን አንደርስታንዲንግ አለ የዓለም ውድ ተጫዋቾች መካከል አንዱ ነው። ቅድም ፕሮግራሙ ላይ አድማጮቻችን እንደሰሙት እስካሁን 17 ናቸው። ጥቂት ነው። ይህን ቁጥር ስታየው የሆነ በቃ የተለየ ኳሊቲ የተለየ ተሰጥኦ አላቸው ተብሎ የሚታመኑ ተጫዋቾች ናቸው። ዋጋውን በጣም ከፍተኛ ስለሆነ ሰክሰስ ሬታቸው ከፍ እንዲል ይፈልጋል ይጠበቃሉ። ግን 100 ሚሊዮን ማውጣትህ ወይም ወደዛ የተጠጋ ገቢ ማውጣትህ ወጪ ማውጣትህ ጋራንቲ እንዳልሆነ ማሳያዎች ይበዛሉ። እንደውም ከስኬቶቹ በላይ መውደቆች ይበዛሉ። ለምሳሌ አርሰናል ወደ 90 ሚሊዮን ዩሮ እኮ ነው ያወጣው ፔፔን ሲያመጣ ኒኮላስ ፔፔን ሲያመጣ እንዴት ነው የተሰናበተው? አሁን ዳርዊን ኑኔዝ ተመልከተው ወደ 101 ሚሊዮን ፓውንድ ዶላር አካባቢ ነው ሊቨርፑል ያወጣበት። አሁን
በሚሰታቸው ኳሶች በጣም ቀዳሚ የሆነ ተጫዋች ነው። አንዳንዶቹ ፕሮፌሽናል ተጫዋቾች ቀርቶ ዝም ብለህ እግር ኳስ ለፍላጎት እንኳን የሚጫወት ተጫዋች ይስታቸዋል እንዴ እስከምትል ድረስ ኤክስፔክቴሽን ያደከመው ተጫዋች ነው። ሁሌ በገባ ቁጥር ይታያል፣ ይመዘናል፣ የወጣበት ዋጋ አብሮ ይነሳል። ዳርዊን ኑኔዝ ይባላል። ምን አይነት ተጫዋች እንደሆነ ተመልከተው። አሁን ሊቨርፑል ተስፋ ቆርጦበት ሊሸኛቸው ከሚፈልጋቸው ተጫዋቾች መካከል ነው። ግን ሲያመጡት ብዙ ተወርቶለታል። ወደ $101 ሚሊዮን አካባቢ ወጥቶበታል። መጨረሻ እንዴት እንደሆነ አንቶኒን ወሰደው። የአንቶኒ እኮ $105 ሚሊዮን አካባቢ ነው የወጣው ማሰሻው ማንቸስተር ዩናይትድ። ምን ሰጠ? ምን አገለገለ? እንዴት ሆኖ እንደወጣ ታስታውሳለህ? ቤቲስ ሲሄድ ግን ወደ ሪያል ቤቲስ ሲሄድ የኤክስፔክቴሽን ወረደ። ታለንቱን እንደገና ማግኘት ጀመረ። ሉካኩን ቅድም አንስተናል። አንዳንድ ተጫዋቾች ናቸው በቃ በጠንካራ ስነ ልቦና ልክ የምታገኛቸው መቋቋም የሚችሉ የማያስገርሙ። ለምሳሌ እኔ የኪሊያን ምባፔ በስኬት እንደውም ከፊት የምታመጣው ነው የሚመስለኝ። በጣም ያንጉኑ ነው ወደ ፓሪስ ሰን ዠርሜን የመጣው ከሞናኮ $180 ሚሊዮን አካባቢ ነው የወጣበት። ከመጣበት ሰዓት ጀምሮ ጎል ማምረት የተሳካለት ኮከብ ሆኖ ተመልክተነዋል። እና ዋናው ጠቅለል ሲል ቅድም አንተም እንዳስቀመጥከው ኤክስፔክቴሽን ነው መጠበቅ። ከነሱ የሚጠበቀው ነገር ነው የሚገላቸው። ለነሱ የተደረገው የወጣው ዋጋ ነው ህልማቸውን የሚያሰናክለው ማለት እንችላለን። ጥሩ አማካሪ፣ ስነ ልቦና አማካሪ ደግሞ ተደብቀህ እንኳን እንድታገግም እድል አይሰጥም። በእያንዳንዱ ጨዋታ እያንዳንዱ ፓስህ ቅድም እንዳልክ አንዳንድ ሚስፕሌስድ የሆነ ፓስ ስትሰጥ እንኳ በቃ መሳቂያ ነው የምትሆነው። እኔ ደጋግሜ አይቼዋለሁ። ኢቭን ኦልትራፎርድ በሄድኩባቸው አጋጣሚዎች 2-3 ኳሶች ፖግባ ፍቅር ማለት አንድ አማተር ተጫዋች የማያደርገው አሁን ፖግባ ሳይችል ቀርቶ እኮ አይደለም። ኤክስፔክቴሽን ግን ሲያደርግ እንደ ሌላው ተጫዋች አይደለም የምትመዝነው። ይሄ ተጫዋች እኮ ይሄን ያህል የወጣበት ነው ብለህ ነው የምትመዝነው። ለማስታወቂያ ቦርድ ፓስ አሁንም አሉ። ለምሳሌ አሌክዛንደር አይዛክ በኒውካስል እንዴት የተጫወተ እንደሆነ ተመልከተ። አንድ ትልቅ አድቫንቴጁ ብዬ ነው የማስበው ከጫና ነፃ የሆነ ተጫዋች ነው። እንደት ይሄ ማንቸስተር፣ አርሰናል፣ ሲቲ፣ ሊቨርፑል አይነት ክለቦች ቢገባ አይዛክ ከኒውካስል ደጋፊዎች የሚጠብቀው አይነት ጫና ብቻ አይጠብቀውም። አንደኛ በኒውካስል ያሳየውን ነገር በቀጥታ እንዲደግም ይጠበቃል። ደብሊው ከፍ አድርጎ ኒውካስል ለእሱ ያወጣበት ዋጋ ወደ ትልቅ ክለቦች ሲዛወር መቶን በእርግጠኝነት ከሚያልፉ ኮከቦች መካከል በጣም በእርግጠኝነት አሉ። ያ ዋጋና ያ ክህሎቱ ደግሞ ደብል ሆኖ ይጠበቅበታል። ፐርፎርም ያደርጋሉ ይችላል። ኦሲሜንን ወሰደ። ቱርክ ናፖሊ መንገስ ችሏል። አሁን ቼልሲ ማንቸስተር ዩናይትድ ቢመጣ ከ100 በላይ ወጥቶበት ነው የሚመጣው። 130 ከ130 እስከ 150 አሁን ፕራይስ ታጋቸው 150 ነው ሁለቱ። ከዛ በታች አይመጣም። እንደው ብትደራደር ጥቂት መቀነሶች ብታገኝ 20 ብላም ቢቀነስ ኦሲሜን እንደዚህ ፐርፎርም ለማድረግ ቱርክና ጣሊያን ላይ ያደረገውን ፐርፎርማንስ ለማሳየት ኤክስትራ የሆነ ሜንታል ስትሬንግዝ ያስፈልገዋል። ዋጋው ወጥቶብህ ሲመጣ የሚጠበቀው ነገር ሌላ ነውና ተጫዋቾች ህልማቸውን የሚያጡበት ወይም የሚያገኙበት መስመር ይሉታል። ይህንን 100 ሚሊዮን ብዙ ዋጋ ወጥቶብህም ብዙ ሚሊዮን ብሮች በኢትዮጵያ በተመነዝረውም ወጥቶብህ ባይወጣብህም ምንም የማይሰሩ የኢትዮጵያ ተጫዋቾች ናቸው። የኔ ሀሳብ ነው። ምክንያቱም ዴሊቨር አያደርጉም። 10 ሚሊዮን 12 ሚሊዮን አመቱ ሙሉ ዴሊቨር ያደረገ ተጫዋችን አይቻላል። በኢትዮጵያ ሊግ ላይ ከነማ ክለቦች ብዙ ይከፍላሉ። እዚህ ላይ ሀሳብ ስጡን አሉ። ኤክሴፕሽናል በተናጠል የምታነሳቸው ጥቂት ተጫዋቾች አሉ። ግን ዋጋውንና ግልጋሎትን ስታይ አንዳንዴ እንደውም ረጅም ጊዜ ክፍያ ይከፈልና በረጅም ጊዜ ጉዳት 1-2 ዓመት ቆይተው እንደገና በተመሳሳይ ዋጋ ወደ ሌሎች ክለቦች ሲዛወሩ ታያለን። በአመት 3 አንዳንዴ ደግሞ ትንሽ ወጪ ወጥቶባቸው በነገር ላይ ፍሬም ትንሽ ደሞዝ ግን በጣት የሚቆጠሩ ናቸው። በጣም ትንሽ ደሞዝ፣ ያነሰ ክፍያ፣ ያነሰ ትኩረት አርፎባቸው ክለቦቹን ከዓመት ዓመት ደግሞ በወጥነት የሚያገለግሉ የሚሸከሙ ኮከቦችን ትመለከታለህ። ውጤታማነት ነው መመዘኛው። አሁን ውጤት ነው። ለምሳሌ አሁን ገብረመድህን ኃይሌ የሚደነቀው በኢትዮጵያ እግር ኳስ ፍቅር ውጤት በቃ አለው አይደል? በጣም የሚታይ ውጤት አለው።
በአንድ ክለብ በአጋጣሚ አይደለም ይሄን ያመጣው። አባጅፋር እንደገና ሰባ እንደርታ ከዛ ደግሞ መድን ይሄ አሰልጣኝ ፕሩፍ አረገ ማለት ነው። የሚያመጣቸው ተጫዋቾችን ውጤታማ ያደርጋል ማለት ነው። በርተው የሚጠፉም አድናቆት የሚሰጫቸው ተጫዋቾች አሉ። አብዛኞቹ ግን በአንድ ዓመት 3 ክለብ የሚቀይሩ በአንድ ዓመት እኮ ነው ወደ 3 ክለብ የሚቀይሩ በአንድ ዓመት ከሲሶ ወደ 3 ክለብ የሚቀይሩ አይነት ተጫዋቾች የምታይበት ስንት ወጣበት በሚሊየን ብሮች ምን አደረገ አይታወቅም። እንደ ሆይላንድ ናቸው አብዛኞቹ 4-5 ጎል የሚያስቆጥሩ ፍቅር። አሁን ፈርናንዶ ቶሬዝን እናንሳ እስቲ። ቶሬዝ ወደ አቤት የዝውውር ጉዳዮቻችን እንመጣለን ራሽን ጨምሮ። ቶሬዝ 50 ሚሊዮን ፓውንድ አውጥተው አብራሞቪች ቼልሲ ሲያደርሱት አንዳንዴ ከኤክስፔክቴሽን በተጓዳኝ ከሚዲያ ጫና በተጓዳኝ አሰልጣኞች ከሚሰጡት ታክቲክና ሚና ጋር ይያያዛል ፍቅር። ሞደርን ፉትቦል ላይ ነምበር 9 እየተሰዋ መምጣቱ በነ አር9 ደረጃ የሚገኝ ሱፐርስታር መጥፋቱን ተከትሎ ቶሬዝ በቼልሲ ፍሎፕ ነው የተባለው አይደል? የሊቨርፑልን ቶሬዝ አላየንም። ኤልኒኖ በመርሲሳይድ የነበረው ሚና የምታውቀው ነው። ቼልሲ ቤት ግን የነበረው ሚና ተቀየረ ከአሰልጣኞች ታክቲክ ጋር በተያያዘ። ቶሬዝ አንዳንዴ ልክ እንደ ሆይላንድ ራሱ እንደ ዳርዊን ኑኔዝ ነበር ኳሶችን ይስት የነበረው ፍቅር። ከ0 ሜትር ከመረቡ ፊት ያንን ያደርግ ነበርና ዝውውር ገበያ ላይ ኤክስፔክቴሽን በጣም አለ። 100 ሚሊዮን ያለፉ ተጫዋቾች ሲወጡ የአሰልጣኞች ታክቲክ፣ የአሰልጣኞች ማን ማኔጅመንት፣ የክለቡ መረጋጋት ራሱን የቻለ ሚና ይኖረዋል። ሃዛርድ ልክ እንደ ኔይማር በባለንዶር ደረጃ የሚጠበቅ ኮከብ ነበረ። ካየኸው ግን በሪያል ማድሪድ በየጌሙ በጣም ብርጭቆ እስከ መባል ደርሷል። በቃ ከወደቀ የሚሰበር አይነት ተጫዋች ነበር። ያ መጥቷል። ለማንኛውም አሁንም 100 ሚሊዮንን የሚያልፉ ተጫዋቾች በዝውውሩ ገበያ በክረምቱ ይኖራሉ። አንደኛው አሌክሳንደር ኢሳክ ነው። ይህ ኤርትራዊ በትውልድ ስዊድን ያደገ የስዊድን ኮከብ ነው። በኒውካስል ሁሉን ነገር ፕሩፍ አድርጓል። ኒውካስል ላለመልቀቅ የሚችልበት ሰፊ እድል አለው ፍቅር። ምክንያቱም ቻምፒየንስ ሊግ ገብቷል። ከኒውካስል ጋር ከ70 ዓመት በኋላ ሻምፒዮን ሆኗል። ተጫዋቹ የሚጠይቃቸው የቻምፒየንስ ሊግ ፉትቦልና መሰል ጉዳዮች ተመልሰውለታል። ነገር ግን ሊቨርፑልና ዩናይትድ በተለይ ሊቨርፑል በጣም የሚፈልገው ሱፐርስታር ነው። ኦሲሜንን ማንቸስተር ዩናይትድ ይፈልጋል። ቼልሲ ግን ከኦሲሜን ጀርባ ድሮግባ አለ ፍቅር። አሁን ኦሲሜን ቼልሲ ከመጣ የቼልሲ ደጋፊዎች ኤክስፔክቴሽን አዲሱን ድሮግባ እንደማግኘት በለው። ጆዜ 24 ሚሊዮን ፓውንድ። አንተ እኮ በጣም የሚገርም እኮ ነው እንዴት እንዳበደ ገበያው ስታይ በአንተ ፕሮግራምና ድሮግባ ሲመጣ ከማርሴይ 24 ሚሊዮን ፓውንድ። ለአብራሞቪች ዋጋው ስንት ነው? 24 ሚሊዮን ፓውንድ እኮ ለማን? ለድሮግባ። ማን ነው እሱ? አያውቁትም። ዝም ብሎ ያስፈርሙ። ሮማን አብራሞቪች ዝም ብሎ ምንግሮትን ያስፈርሙ። በቃ ማለት በቃ ይሄን ተጫዋች ነው ይፈልጉ። ጆዜ ነው የቆረጡት እና 24 ሚሊዮን ፓውንድ ኦኬ በቃ ካልክ ግድ የለም ግን ያገለግላል የተጫዋች አሁን ለቼልሲ። ድሮግባ ግን የቼልሲ ህያው ነው የሆነው ፍቅር። ንጉስ ነው። የብሪጅ እያንዳንዱ ኮርነሮች በድሮግባ ከለሮችና ባንዲራዎች ያማሩ ናቸው። 24 ሚሊዮን ፓውንድ ብቻ ነው የወጣበት። ድሮግባ ዛሬ ቢሆን ስንት ይወጣበታል? ድሮግባ ሲናገር አንድ አይ ቲንክ ማርሴይ ከፖርቶ ኮሚትመንት መጽሐፉ ላይ ማለት ቻምፒየንስ ሊግ ጨዋታን ሲያከናውኑ ጆዜ የተለየ አድናቆቱን ሰጡት። ገንዘብ ቢኖረኝ አንተን አስፈርምህ ነበር አለኝ አለ። አንድ ቀን ገንዘብ የሚኖረው ክለብ ስታሰለጥን እኔን ታስፈርመኛለህ አልኩት ይላል ድሮግባ። ቼልሲ ተገናኙ። ቼልሲን ያዙ እሳቸው። ቀጥታ አእምሯቸው ድሮግባ ላይ ሄደ። ያኔ ማርኬቱ ላይ ብዙ ኮከቦች በምርጫ መጥተውላቸዋል፣ ሸቪሼንኮን ጨምሮ። በማጥቃት መስመር ላይ ይሄ ብለው ለጆዜ መጥተውላቸዋል። እሳቸው ግን ቴብሉ ላይ ድሮግባን ነው ማመጣው አሉ። ማን ነው ድሮግባ የሚል ነገር ተቃውሞ ቀረበባቸው። ዝም ብለህ አስፈርም የሚሰራ አብራሞቪች የሚል ሰጠውታሉ። ድሮግባ መጣ። ምክንያቱም አብራሞቪች አያውቁት። ድሮግባ መጣ። ከዛ በኋላ የሆነው ነገር ሌላ ነው። አሁንም በተጫዋቾች መካከል አንዳንዴ ነገርኩህ እኮ አሁን አርጀንቲና ኤንዞ ፈርናንዴስ 100 ሚሊዮን ማውጣቱ እኮ 18 ወር ሙሉ ኦልሞስት እንደው የአምና ሲዝን ላይ ትንሽ ብልጭታውን ተመለከትን እንጂ በጣም ያስገርም ነበር። ካይሴዶ 200 ወደ 300 ሚሊዮን የሚጠጋ ፓውንድ ወጪ ያለባቸው አማካዮችን ነው ቼልሲ ያስፈረሙ። ምንም ግራ የተጋባ የተቆለፈ አማካይ ነበር። አሁን ትንሽ ሁለቱም ተጫዋቾች ላይ ነገሮች ጥሩ እየሆኑ ይመስላሉ። ግን ስቲል ጥያቄ ታነሳ። ፔሬዝ እኮ ፍቅር ሶሪ ያቋረኩ በነጭ ሶፍት በዛ የራት ምሽት ሚድፊልድ ስላነሳ ነው።
በነጭ ሶፍት ላይ ዚዳንን ወደ ማድሪድና እሱም እሺ ያለ 74 ሚሊዮን ዩሮ አካባቢ ነው። ጉድ ተብሏል እኮ ለዚዳን ጋላክቲኮ ዚዳን እኮ በ500 ራሱ ያዋጣል። የምሬ ነው። አሁንም አሉ። አሁን ቅድም ፍሎሪያን ዊርትዝ ኦልሬዲ $155 ሚሊዮን አካባቢ 116 ሚሊዮን ፓውንድ። ቪክተር ኦሲሜሄን ታስበዋለህ። አሁን ትንሽ አለ ካልክ ለምሳሌ ላሚን ያማልን በስንት ታገኘዋለህ? አታስበውም ማርኬቱ ላይ። ሌላው ቀርቶ እንደ ጀማል ሙሴይል አይነት ተጫዋቾችን እንደ ክቫራስኪ አይነት ተጫዋቾችን ሱፐር ታለንቶች ላገኝ ካልክ ይሄ ዋጋ ራሱ በፍጹም አይበቃም። አሁን ዝም ብለው መሀል ላይ የሚታትሩ ተጫዋቾችን እኮ ነው በመቶ ምናምን የምታገኘው። እና የገበያው እብደት በጣም አስገራሚ የሆነ ነው። በአንድ ዓመት ውስጥ የሳውዲ ፕሮ ሊግ ተጽዕኖ አለው። አንድ ሁለት ይሄ አሁን አምስተኛው ኤሊት ሊግ እየሆነ ኤግዛክትሊ። ሁለት በክለቦች መካከል ያለው የአቅም ዲፍረንስ ማውጣት የሚችሉ ክለቦች አሉ። ትልልቅ ባለሀብቶች አሏቸው የገዟቸው፣ የፋይናንሻል ችግር የለባቸው ክለቦች አሉ። ከዛ ውጭ አሁን የጣሊያን ሊግን እኮ ስታይ አጠቃላይ አንዱ የመድከሙ ምክንያት የጣሊያን ሊግ ሌላው ክለብ ላይ የደከሙ ተጫዋቾች እኮ ነው የሚሰበሰቡበት። በአንድ ወቅት የምድራችን ትልቁ ታለንት የሚገኝበት ሊግ ነበርና ገበያው ይሄ በተጠና መልክ ሳይሆን ድንገት በተፈጠረ ሂደት መካከል የተጫዋቾችን ዋጋ ሰማይ ሰቅሏል ብለን መነጋገር እንችላለን። ሞድሪች፣ ቶኒ ክሩስ አይነት ተጫዋቾችን ፔሬዝ መተካት አልቻሉም። እነ ቪቲኒያ እኮ ይታሰባሉ ፍቅር በነ ማርካ ዘገባ። እነ ቪቲኒያ አሁን የሚገኙበትን ሌቭልና ከፍታን ስታይ እነዚህን ተጫዋቾች ዋጋቸውን ዝም ብለህ መገመት ነው። በቀላሉ 100 የሚሻገሩ ናቸው። ገባ ፕሩፍ ስላረጉ አሁን ዴምቤሌ መልሶ ባርሴሎና ላገኝ ብል በዚህ ክላሲክ አንደኛ ተጫዋቹ ፕሩፍ አድርጓል። እና ይሄ የገበያው እብደት በጣም ሰማይ የሰቀለ ነው። የሳውዲ ክለቦች እኮ አልናስር እንዳይከስሩ ፍቅር ናስር አልካሊፋ እንዳይከስሩ 300 ሚሊዮን ፓውንድ እኮ አልሂላል አቅርቧል እኮ ፍቅር። በጣም እብደት ነው አይደለ? ለብሩኖ ስንት ነው የቀረበው? አሁን በቅርቡ ራሱ ተጫዋቹ በጣም ሎያል ስለሆነ ለዩናይትድ ታማኝ ስለሆነ ውድቅ አደረገው እንጂና የሳውዲ ክለቦች መምጣታቸው የሳውዲ ፕሮ ሊግ ራሱን የቻለ ተጽዕኖ የአውሮፓ ክለቦች ላይ ፈጥሯል። ፕሪሚየር ሊግ ግን አሁን አትራፊ ነው፣ መሪ ነው ፍቅር፣ ከፊት ያለ ነው። ወርደህ 100 ሚሊዮን ፓውንድ እኮ ታገኛለህ። እነ ሳውዛምፕተን እኮ 100 አፍሰው ነው ወደ ሻምፒዮንሺፕ የሚወርዱት። ስትመጣም ሌላ 100 ሚሊዮን ፓውንድ ታገኛለህ በቻምፒየንስ ሊግ ሌቭል ደረጃ። እና ሊጉ በጣም ከዚህ ከብሮድካስቲንግ እግር ኳስ በጣም ተሽጧል፣ ቢዝነስ ሆኗል። እና ያንን በጣም ይጠቀማሉ። ባለሀብቶች ይገዛሉ፣ የፒአር ስራውን ይሰራሉ፣ ከስቶካቸው በጣም ያተርፋሉ። ሜዳ ላይ ግን ግልጽ የውጤት እቅድ ያላቸው ክለቦች አሸናፊ ይሆናሉ ፍቅር። አሁን አርሰናል እንዳደፈጠ ነው፣ እስካሁን አልወሰንም። ጓያኬረስ ወይ ደግሞ ቤንጃሚን ሴስኮ፣ እነዚህ ተጫዋቾች ላይ ሚዛኑ ይደፋል። መወሰን ግን አልቻለም አርሰናል። ሳይወስንም በዘገየ ሰዓት ዋጋቸው ያው ነው ፍቅር። መደራደሮች አሉ ከገንዘብ ከኮንትራት ከተለያዩ ጥቅማ ጥቅሞች አንጻር ግን ልክ እንደ ስትራቴጂ ግልጽ የሜዳ ላይ ውጤት እቅድ ይዞ ሊቨርፑል ለምሳሌ ቶሎ የገዛ ነው ካየው ፊት አውራሪ ነው የገበያው። ቨርትስን አምጥቷል፣ ሪከርድ ነው የብሪቲሽ ትራንስፈር። ፍሪምፖንግን አምጥቷል፣ ፈጥኖ አርኖልድን ተክቷል። ራይት ባክ ላይ ሮበርትሰንን ወደ አትሌቲኮ እየተባለ ይገኛል። ሌፍት ባክ ላይም እንደዚሁ ፍቅር ኬርኬዝን አምጥቷል ከብርንማውስ። አየው ግልጽ የውጤት እቅድ አለው። አክሽን ይወስዳል፣ ይላል፣ ይገዛል። አሁን ኢሳክን ይፈልጋል። እንዴት ማኔጅ ያደርጉታል ስሎት የኔ ጥያቄ ነው ፍቅር። በጨዋታ ቅኝት ከመሐመድ ሳላ፣ ሉዊስ ዲያዝ፣ ራሱ ፍሎሪያን ቨርትስ ጨምሮ አሌክሳንደር ኢሳክ እዛ ቡድን ከፊት ከሆነ ጋላክቲክ ሆነ እኮ የቡድን በቃ በማንቸስተር ሲቲ ሌቭል በሪያል ማድሪድ ሌቭል ሱፐርስታሮች የሞሉት ጋላክቲክ ሆነ። ያውም ዋንጫ የለመደ ዋንጫ ያሸነፈ ክብሩን ለማስጠበቅና ስሎት አምና ጸጥ ብለው ምስጋና ለክሎፕ የኬዛን ልጅ ብቻ ጨምረው እሱንም ብዙ ሳይጠቀሙት ሻምፒዮን ሆነዋል። ያ ሰፊ ዴብዝ ያለው ቡድን አሁንም ተጠብቋል ፍቅር። አርኖልድ ነው የሌለው። ሮበርትሰን ሊቀጥል ይችላል። እዚህ ቡድን ላይ እንግዲህ እንደ ቨትስ፣ ፍሪምፖንግ፣ ኬርኬዝ አይነት ተጫዋቾችን መጨመር ብራኮላን ጨምሮ እንደ ኢሳክ አይነት ተጫዋቾች ጋር ስሙ መያያዙ ሊቨርፑል ዴሊቨር እያደረገ ያለ ክለብ ነው። በተቃራኒው አርሰናል ከዙቢሜንዳ ውጪ ዙቢሜንዳን ሲያስፈርም የፓርቴን ኮንትራት ሪኒው እስካሁን አላደረገም። ፓርቴ ተጨማሪ ደሞዝ ይፈልጋል፣ ይገባዋልም።
ያን መፈጸም የማይችል ከሆነ ብዙ ዜናዎች የሚያዩት ወይም የሚያመዝኑት ፍቅር ፓርቴ እንደሚለቅ ነው። ይህ ከሆነ ሐሙስም ያነሳ ነው ዣካ ላይ የፈጸመውን ስህተት አርቴታ ይደግማል ማለት ነው። አንድ ሌላ ሚድፊልድ ትጨምራለህ ለራይስ አጣማሪ። በጣም ጥሩ ሴንትራል ሚድፊልድ ነው ዙቢሜንዳ። እነ ፔድሪ በነገሱበት ላሊጋ ላይ ያን ፕሩፍ አድርጓል ፍቅር። ሳን ሰባስቲያን ሶሲዳድ ይገኛል። አርቴታ ያለው አሶሲሽን ከዛ ክለብ ይታወቃል። ግን አርሰናል ዴብዝ አማራጭ ተጫዋቾች ካለበት የውድድር ጫናና ኤክስፔክቴሽን አንጻር ሲጠበቅበት አሁን የፓርቴን ደሞዝ ሳይጨምር ከለቀቀው ለእኔ ስርዝ ድልዝ ነው። የአርሰናል ጉዳይ ከዚህ በፊት በተደጋጋሚ አንስተናል። ምክንያቶች አሉት ክለቡ። ግን ከምክንያቶቹ በላይ የሚጠበቁ ደግሞ ፍላጎቶች አሉ። አርሰናል ፕሪሚየር ሊጉን በፍጥነት በተለይ በሚካኤል አርቴታ ስር ከፍተኛ ተስፋ አሳይቷል። በተከታታይ መመለስ ያለባቸው ድሎች አሉ፣ ዋንጫዎች አሉ። እነሱ ከመቼውም ጊዜ በላይ በደጋፊው ጥያቄ እየቀረበባቸው ይገኛሉ። በዛ ልክ ደግሞ ፉክክሩና እድሉ ደግሞ እየጠበበ ይመጣል። በዚህ መሀል ግን አርሰናል በሁሉም በሶስቱም ዓመታት በተለይ ባለፉት 3 ዓመታት ላይ በወጥነት እድል የነበረው ቡድን ነው። ምናልባት ማንቸስተር ሲቲ ካልሆነ በስተቀር እንደ አርሰናል በወጥነት እድል የነበረው ቡድን የለም እና በየዓመቱ የሚኖረው ኤክስፔክቴሽን ቡድኑ ካለበት ችግር ፋይናንሻል ችግር በለው ምን በላይ ነው። አሁን ስለ አርሰናል የሚጠበቀው ነገር ግን መሬት ላይ የሚታየው ነገር የተለየ ነው። ወደ 62 ሚሊዮን ፓውንድ አካባቢ ጥያቄ ማቅረቡ ለቤኔፊካ ለስፖርቲንግ መረጃዎች ይወጣሉ። ገንዘብ ጉዳዮች ናቸው። አንዳንዴ ከወራዊ ደሞዝ ጋር የተያዙ ከጥቅማጥቅም ጋር የተያዙ ወይ ደግሞ በአጠቃላይ ከቀረበው የዝውውር ዋጋ ጋር ነው እየተባሉ የሚጠቀሱ ምክንያቶች አሉ። ደጋፊዎች የሚፈልጉት ነገር ይሄ ዝውውር ተጠናቀቀ የሚለውን ብቻ ነው። በአንድ ወቅት የዚህ የአውሮፓ አንድ ቶፕ ክለብ ሲኦ የተናገሩት ነገር ነበር። ገንዘብ ካለ አሁን ትገዛለህ፣ ከሌለ ትቀራለህ። የሚጠብቅ አሁን እነዚህ ህጎች እንኳ የፋይናንሻል ፌር ፕሌይ ምናምን የምትላቸው ህጎች እንኳ እያዳኑ አይደለም። አርሰናል ልክ ሪያል ማድሪድ፣ ማንቸስተር እንደምትለው በጣም ግሎባል የሆነ ኢንፍሉዌንሱ ትልቅ የሆነ ክለብ ነው። ብራንዱ በሚሊዮኖች የሚቆጠሩ ተከታዮች ያሉት ክለብ ነው። በጣም ግን ደግሞ የሰክሰስ ሬቱ ስትመለከተው ከዋንጫ ጋር የመታረቁን ነገር ስትመለከተው፣ ደጋፊዎቹ በየዓመቱ የሚመጣውን ነገር ስትመለከተው ደግሞ በተቃራኒ መንገድ ነው። ስለዚህም ወደ ትልቁ ነገር ለመምጣት ትልልቅ ግዢዎች መፈጸም አለብህ። አሁን እኮ ባለፈው ፕሪሚየር ሊግ ብቻውን ከብሮድካስት ወደ 12 ቢሊዮን ዶላር ገቢ ያገኛል። ከብሮድካስት ብቻ ነው ነገር። ከዛ ውስጥ የምታገኘው ነገር አለ። በራስህ ደግሞ የምትፈጥራቸው የገቢ አማራጮች አሉ። እነሱን ትክክለኛ ተጫዋቾች ላይ አውጥተህ በትክክለኛው ሰዓት ሻምፒዮን ቡድንን በተለይ አሁን እኮ አሰልጣኞች 3 ወር 4 ወር ታይተው እኮ ይሰናበታሉ። ምክንያቱም ደጋፊና የክለብ ባለሀብቶች ለሰክሰስ ለዋንጫ ያላቸው ትርጓሜ ተቀየረ ሆኗል። በዚህ መሀል አንተ በተቃራኒ ዋክት እያደረክ መቀጠል አትችልም። ሁልጊዜ ቅድም ባለፈውም ሳነሰው ነበር የአርሰናል ስህተቶች በየዓመቱ ተመሳሳይ ናቸው። ያ ማለት ስህተቶቹን የሚቀርፍ እርምጃ አይወሰድም ማለት ነው። ዘንድሮም ደግሞ በጣም በሚያስገ ሁኔታ ተመሳሳይ የሆነ አፕሮች እየተከተለ ይገኛል። ስለዚህ አሁን የአኮሬስ ወይ እንተና ማነው ሼስኮ ሲባል ቆየና አሁን ደግሞ ዩናይትድም የሚፈልገውን ኬቲኬን አርሰናል ይፈልጋል ወይ ደግሞ ራፋኤል ሊያኦን እንደ አማራጭ እያሰበ ነው የሚሉ ዜናዎች ደግሞ እንደገና እየወጡ ምን ያህል ፍረስትሬቲንግ እንደሚሆን ለአርሰናል ደጋፊዎች ማሰብ ትችላለህ። ስለዚህ ገንዘብ ካለ እቅድ ካለ ኤክስኪዩት ማድረግ አለብህ። ፈጥነ ቀድመ ማድረግ መቻል አለብህ። አለዛ ግን ያለው ክለብ ይመጣል። ሰክሰሱን የበለጠ የሚፈልገው ክለብ ይመጣል። አንዳንድ ቡድኖች እኮ በጥንካሬያቸው ላይ ነው ኢንቨስት የሚያደርጉት። ሊቨርፑል፣ ሌሎችም ቡድኖችን ስትወስድ በጠንካራ ቲማቸው ላይ ነው የበለጠ ኢንቨስት የሚያደርጉት። ስትራቴጂ የምንለው እኮ እሱ ነው። የግልጽ የሜዳ ላይ የውጤት እቅድ ቡድኑ አለው። አየህ፣ ሻምፒዮንነቱን ማስጠበቅ፣ ዴብዙን ይዞ መሄድ፣ ሎያል ተጫዋቾቹን ጠብቋል፣ ሊደሮቹን ጠብቋል። እንደ ሞሐመድ ሳላና ቫንዳይክ አይነቶችን አዳዲስ የነገውን ሊቨርፑል የሚፈጥሩትን እንደ ፍሎሪያን ቨትስን ጨምሮ ሱፐር ታለንቶችን ገዝቷል። ፍቅር ይሄ በጣም አሁን አርኖልድንም እኮ ሊቨርፑል የለቀቀው ተጫዋቹ መሄድ ስለሚፈልግ ነው። ቢኮዝ ክለቡ ማድሪድ ነው። ፍቅር ማድሪድ ጠይቆ ወደኋላ አትልም።
የርገን ክሎፕ የኛ ትራዲሽን አይደለም የቴሌቪዥንን ሪሞት አንስቼ አጠፋሁት ይላሉ አይደል? እንትኑን እያዩ አርኖልድ ላይ ቡ ያሉ የሊቨርፑል ደጋፊዎች በክሎፕ ያሴ ግን እሳቸውም ሲመለሱ ትልቁ የሊቨርፑል የዛሬ ከፍታ ሚስጥር ናቸው። አሰልጣኛቸውን አክብረው እኮ የሊቨርፑል ደጋፊዎች መልሰው ለአርኖልድ አጨብጭበዋል። ፍቅር ሊቨርፑል ትራዲሽኑን ይጠብቃል ማለት ነው። አርሰናል ላይ ግን እንዳልከው ነው። ከሜዳ ውጭ የሚጠበቅበት ኤክስፔክቴሽን አለ። ዋንጫ ይጠበቃል። ደጋፊው ሁሌ ያናን ይመኛል። ግን በገበያው አድፍጦ የሚዘልቅ እስከ ኦገስት 31 እስኪዘጋ ድረስ አድፍጦ የሚቆይ ከዛ በኋላ ኩዊክ ፊክስ የሚጨምር በዛ ላይ ደግሞ የነበሩትንም ሱፐርስታሮች ሜንቴን አድርጎ የማይጠብቅ አይነት ክለብ እየሆነ ነው። አሁን ለእኔ ፓርቴ ክለቡን የሚለቅ ከሆነ ሌላ ኪሳራ ነው። ያስኬዳል። ምክንያቱም ቶማስ ፓርቴ ከሲዝኑ ምርጥ ሱፐርስታሮች መካከል አንዱ ነው። በተለይ ዘንድሮ አምና ካቻምና በጣም የሚጎዳው አይነት ተጫዋች ነበረ። ዣካን በማጣቱ አርሰናል ዴብዙ ላይ የፈጠረው ተጽዕኖ አለ። ከራሱ ከተጫዋቹ ባህሪም ከምንም ጋር በተያዘ ሊቨርኩሰን ሂዶ እንዴት ፕሩፍ እንዳደረገ አሳይቷል። አሁን ቶማስ ፓርቴ ተጨማሪ ክፍያ ይፈልጋል። ዙቢሜንዳን ስታመጣ ጥሩ ሰክሰስ ነው ከራይስ ጋር ለአርሰናል የከፍታ የሚጠበቅበት ሚድፊልዱ ላይ ልክ በባክፎሩ ላይ የሰራው ሚና ይጫወታል። ግን ፓርቴንም ጠብቀ መሆን አለበት ፍቅር። እንደገና ከፊት ደግሞ በጣም በግልጽ ሴስኮ ወይስ ጓያኬረስ መፈጸምና ማሳየት። እስካሁን አርቴታ በፕሮሰስ ውስጥ ያልደፈረው ነገር ነምበር 9 ነው። ዘንድሮ ግን የሚያልፈው አይመስለኝም። መዘግየቱ ግን ይገርመኛል። ነምበር 9 ደግሞ አሳሳቢው ጉዳይ በቁጥር ትንሽ ናቸው። ክለቦች ዴስፕሬት ናቸው። ብዙ ክለቦች ለ9 ቁጥር ለጨራሽ 9 ቁጥር እንደ ሌሎች ቦታዎች ላይ በአማራጭ ደረጃ ብዙ አታገኝም። አሁን ኦሲሜን ስንት ዓመት ነው የሚጠራው ስሙ? ሁሌ በመጣ ቁጥር ዚያኮሬስ ሁሌ ዓመት በተቀየረ ቁጥር አለ አብሮ እና ብዙ አይደሉም። ቢያንስ ፕሮቭ ያደረጉ 9 ቁጥሮች ብዙ አይደሉም። ስለዚህ አንዱ ክለብ ድራማ በጣም ይፈጸማል እኮ በዝውውር ወቅት ላይ ፍሬም አንዱ ክለብ በመጨረሻ ውሳኔ ሊወስንና ተጫዋቹን ሊያስኮብልለው ይችላል። ከዚህ አንጻር ነው መታየት ያለበት። በሁለተኛ ደረጃ ግን አንዳንድ ጊዜ ተጫዋቾችን ማስፈረምህ ብቻ ስለማስፈረምና ስለማምጣት ብቻ ከማሰብ የነበሩትን ሜንቴን ማድረግ የሚያስፈልግ ይመስላል። አሁን ፊልዱ ላይ ቶማስ ፓርቴን በደንብ ተጠቅምበታለሁ እድሜውም እየገፋ ነው ብሎ ልታስብ ትችላለህ። ግን እሱ ያለው ኤክስፒሪየንስ ዙቢሜንዲ አይኖረውም። ፕሪሚየር ሊግ ላይ ያለው ኤክስፖዠር ይህ ተጫዋች እኮ ገና ሌላ ሊግ ነው። ሊሆን ይችላል ላይሆን ይችላል። አይደለም ከሆነ ሊግ መተህ ወደ አንድ ሊግ ገብተህ ይቀርና ከአንድ ክለብ ወደ አንድ ክለብ ስትገባ ተመሳሳይ ሊግ ላይ ጊዜም ትፈልጋለህ። ፕላስ ደግሞ አምና ሊቨርፑል ከሆነ ዘንድሮ ሲቲ ይሆናል፣ ማንቸስተር፣ ቼልሲ፣ ቶትናም እያልክ ኒውካስል እያልክ ድንገት ብቅ ሊሉ የሚችሉ ተፎካካሪ ክለቦች ያሉበት ሊግ ነው። ከዚህ አንጻር ስፔስ መተው አልነበረበትም፣ ዘግይቷል የሚሉ ሀሳቦች ይሰነዘራሉ። ግን እስከ ኦገስት 31 ድረስ የዝውውር ገበያ ሊቆይ ስለሚችል ከዛ አንጻር እንግዲህ ወደፊት በጣም በርካታ የተረጋገጡ ዜናዎችን ልንሰማ እንችላለን። 100 ሚሊየን ዝም ብሎ የተበቀ ኖርማል ቁጥር ሆኗል። ኢንቨስት ማድረግ ግዴታ። አሁን ሪስክ ትወስዳለህ ፍሬም። አሁን አርሰናል በተለይ በአንድ ወቅት ቬንገርን ይዞ በጣም ለረጅም ጊዜ ይስተቹ ነበር። ቬንገር ኮከቦችን ታለንታቸውን አይተን ታዳጊዎችን ወደ ኮከብነት እንቀይራለን እንጂ ለትልልቅ ኮከቦች ዋጋ እናወጣ የሚሉ ነበር። ይሄ ለረጅም ጊዜ አብሯቸው የቆየ ፖሊሲ ነው። በአንዳንድ ምክንያት ሲያስወድሳቸው ነበር። ግን አንዳንዴ ደግሞ ዋንጫ ግን እነዛ ወጣት ተጫዋቾች ላይ ተሰጥኦ ላይ ትልቅ ኤክስፒሪየንስ ያላቸው ተጫዋቾችን ብታመጣ የአርሰናል ታሪክ ይሄ ብቻ ላይሆን ይችል ነበር ብለው የሚከራከሩ አሉ። አሁን ደግሞ ያለው አርሰናል ብዙ ኢንቨስት ያደርጋል እኮ 700 ደርሷል እኮ ኢንቨስት እያደረገ ነው። ቼልሲ፣ ማንቸስተር እና ሊቨርፑል ቀጥለህ አርሰናልን በ700-800 ሚሊዮን ፓውንድ ወጪ ዝውውር ላይ አውጥቷል። ትክክለኛ የሆኑትን ዝውውሮች በትክክለኛው ቦታ ማድረጉ ላይ ነው ትልቁ ጥያቄው እንጂ ገንዘብ አያወጣም የምትለው አይነት ክለብ አይደለም። ስለዚህ ቶሎ የመጠየቁ ጉዳይ በፍጥነት ሚኬል አርቴታ ላይ እየመጣ ይመስለኛል። 6ኛ ዓመት ነው። ትዕግስት አልቋል። ሁልጊዜ ሁለተኛ የሆንክ መቀጠል አትችልም። የክለቡ
የዋንጫ ጥያቄዎች በቻምፒየንስ ሊግ የመጀመሪያ ዋንጫ በፕሪሚየር ሊግ ከ20 ዓመት በኋላ ዋንጫ የመጠየቅ ነገሩም እየጨመረ መጥቷልና በቅርብ ጊዜያት ውስጥ ግን የሆነ ነገር ልንመለከት የምንችል ይመስላል። ለእኔ እንደ ማንቸስተር ሲቲ እና እንደ ሊቨርፑል በጣም የተሳካ የዚህ የንስር አይን ያላቸው የሚያመጧቸውን ተጫዋቾች በአግባቡ የሚጠቀሙ እይታቸው ተደናቂ ከፍተኛ ገንዘብ ቢያወጡም የሚሳካላቸው አሁን ሳቦዝ ላይን፣ ማካሊስተርን፣ ክራቨንበርችን ክሎፕ እንዴት ነው ያደረጓቸው ፍቅር ወደፊትም እኮ ወደ ዓለም ስትንሸራተትም ጭምር ነው። ኩቲኒዮን፣ ሉዊስ ሱዋሬዝን በጣም ብዙ ቨርጅል ቫንዳይክን ተመልከት። ለምሳሌ 75 ሚሊዮን ዩሮ ከሳውዛምፕተን አምጥተው ከፕሪሚየር ሊጉ ሊደር ከሚባሉ ትልልቅ ተከላካዮች ተርታ በታሪክ ይጠቀሳል። ሳኔ፣ መሐመድ ሳላህ፣ ፌርሚኒዮ ተመልከት። የትኛው ሊቨርፑል ውስጥ የትኛው ተጫዋች የምትጥለው አይነት ተጫዋች የለም። ኬታይቭን የተጎዳ በብዙ አማራጭ እንትን ሄንደርሰን ምን አይነት ተጫዋች ነው የሆነው? እነ ሻኪሪ ምን አይነት አማራጮች ነበሩ? ኦሪጊ ምን አይነት አማራጭ ነበር? ፍቅር የሚያሳድጓቸው ከአካዳሚ ሲቲ ሂድ ከሮድሪ አንስቶ ፍቅር ማስተሩ ፔፕ ጋርዲዮላ ልክ በክሎፕ ቅኝት ነው የሚያመጣቸው ተጫዋቾች በድል የደመቁ ናቸው። ሃላንድ ስንት ወጣበት? ተመልከት እንግዲህ ዩናይትድ እኮ በ7 ሚሊዮን ፓውንድ ብቻ ሊያገኘው የሚችለው ተጫዋች ነበረ። ሶልሻየር ተጭኖ ኤድዋርድ ናቸው ይሄ ተጫዋች አይሆንም ያሉት። በዛው ልክ ደግሞ ራሳቸው ላይ የሚቀልዱ ግን ብዙ ገንዘብ የሚያወጡ ልክ በአንተ ፕሮግራም እንደተጠቀስከው አሁን የቦሆሊ ብደት በቼልሲ አክት ላይ ሮማን አብራሞቪች ማንቸስተር ዩናይትድ ቤት በ12 ወር 1 ቢሊዮን አውጥተዋል። እሱ በ12 በአንድ ዓመት ላይ በአንድ ዓመት 1 ቢሊዮን አሁን በ3 ዓመት ውስጥ ፍቅር ወደ 3 ቢሊዮን ደርሷል። የቼልሲ ለቁጥር ራሱ ከ40 ምናምን በላይ ስኳድ ሰብስበው ማሬስካን ግራ አጋብተውታል። አምና እንኳን ወደ 14ቱን ቀንሶ ስተርሊንግን ጨምሮ 26ቱን ይዞ እኮ ቁርጡን ተናግሮ ነው የጀመረው። ዛትስ ዋይ የተሳካለት የጣሊያን አሰልጣኝ በኮንፈረንስ ሊግ ሻምፒዮን ሆኗል። ቶፕ 4 ገብቶ ቻምፒየንስ ሊግ ትኬት ቆርጧል። ግልጽ የውጤት እቅድና ውሳኔ ነበር፣ አክሽን። ዩናይትድ ቤት ያንን አታይም፣ በሚመጡትም አሰልጣኞች አታይም። ቴናግ እኮ በ116 ቀን ተሰናብተው እኮ ፍቅር እንደዚህ አይነት ታሪካዊ ስህተት ተፈጽሞ እሳቸውም እንዲቆዩ ተደርጎ 2 ዓመት ታድሶ ኮንትራታቸው በአንድ የክረምት ገበያ እንኳን 200 ሚሊዮን ዩሮ አውጥተዋል። ፍቅር የመጡት ተጫዋቾች ምን ያህል በዩናይትድ አሁን ማቲያስ ዴሊትን ጨምሮ በአንድ ዓመት ውስጥ ምን አይነት ግልጋሎት ሰጡ እና ክለቦች ስትራክቸራቸው ላይ በተለይ ግልጽ የሜዳ ላይ የውጤት እቅድና የቡድን ግንባታ ላይ በጣም የተሳካላቸው ምልመላቸው ላይ እይታቸው ላይ ውሳኔዎቻቸው ላይ በጣም ያተኮሩና የተረጋጉ ክለቦች እንደ ሊቨርፑልና ሲቲ የለም። አርሰናል ሄድላይን ነው። ማንቸስተር ዩናይትድ የጋዜጣ ሄድላይን ነው፣ የሚዲያ ሄድላይን ነው። ከዛም ይፈጽማሉ ዝውውር፣ ከፍተኛ ገንዘብ ያወጣሉ። ምን ያህል ስኬታማ ይሆናሉ የሚታይ አይደለም። በአርሰናል ያውም ከማይክ አርቴታ የላቀ ጥረት ጋር ቅርጽ ያለው ቡድን እያየን ነው። በጣም ኮምፒቲቲቭ ቡድን እያየን ነው። ግን ዋንጫ ማሸነፍ የግዴታው የውዴታ የሆነበት ዘመን ላይ ደግሞ ተደርሷል። ያን ፕሩፍ ለማድረግ ነምበር 9 ዴብዙን ማጠናከር፣ አማራጮችን ማስፋት የሚለው ላይ ግን አሁንም የአርሰናል ጉዞ የደፈጣ ሆኗል። ይህንን ለማንሳት ነው። ከዛ ውጪ አሁን ራሱ ፋብሪዚዮ ሮማኖ ይዞት በወጣው መረጃ ፍቅር አሁን ራሽፎርድ ባርሴሎናን ይፈልጋል፣ ግን ኒኮ ዊሊያም ካታሎኒያኑ መንደር ደርሷል። ፍቅር ኦልሞስት ደንዲል ነው የሚመስለው። ይህን ተጫዋች በግራ ላሚንን በቀኝ ራፊናን መሀል ላይ እንደገና እንደ ዳኒ ኦልሞ አይነት ተጫዋቾችን ፎልስ ነምበር 9 አድርጎ ባርሴሎና የበለጠ በቀጣይ ዓመት ፍቅር የዘንድሮ ሱፐር ታለንት ከላማሲያ የመጣው ቡድን ላይ የኒኮ ዊሊያም ሚና እንደ ኤልሙንዶ ዲፖርቲቮ ዘገባ ከሆነ ሃንስ ፍሊክ ይህን ተጫዋች በያማልም ፍላጎት በባርሴሎናም ፍላጎት ተጫዋቹም በአርሰናል ጭምር የሚፈለግ ተጫዋች ነበር። ነገር ግን እዛው ባርሴሎና ላይ ትኩረት ማድረጉ ትልቅ ውሳኔ እንደሆነ ይነገራል። ላሊጋውን ያውቀዋል። በጣም የደረጀ ቡድን ይገባል። ናሽናል ቲሙ ላይ ያለው ኮፒ ፔስት ይቀጥላል ማለት ነው። ከሳን ማኔስ ወደ ባርሴሎና የሚቻል ቡድን ለእኔ አይመስለኝም ቀጣይ ዓመት። ስለዚህ የራሽፎርድ ሚና ፍላጎትና ምኞት ነው እንጂ ከሞንድራሺ አይመስለኝም። ስትመለከተው ምናልባት የነ ሌቫንዶቭስኪ በእድሜ መግፋት የመሳሰሉት ነገሮች እንደ አማራጭ ካልሆነ በስተቀር ከቤንች እየተነሳ ለራሽፎርድ በቋሚነት እግር ኳስን ለመጫወት በባርሰሎና የሚከብድ ይመስለኛል። አንዳንዴ ባርሰሎና እድለኛ ያልሆነበት ዘመን ነበር። አሁን ደግሞ ባርሰሎና ይሄ ታይሙ የመጣለት እና አቡባያን ግን ሲሰበስብ ነበር።
ኦባሜያንግ ያ ባለፈው ያነሳ ነው ከሰረ ተጫዋች ማለት በባርሴሎናም ይጫወታሉ ብለን ማትገምታቸው ተጫዋቾች እድል አማራጭ ማጣት ሆናል። ከዚህ ከፋይናንሻል ቀውሱ አሁን ከአካዳሚው በጣም ወሳኝ የሚባሉ ልጆች አገኘ፣ በዝውውር በጣም ጥሩ ተጫዋቾችን አገኘ። ባርሴሎና የድሮ ዘዬውን ሊመጥን የሚችል የድሮ የኳስ ስልቱን ሊመጥን የሚችል ቡድን በቀጣይ 2-3 ዓመታት ልንመለከት የምንችል ይመስለኛል። ስለዚህ በጣም የተገፉ ተጫዋቾች ላይ ትኩረት የሚያደርግበት ዘመን አልፏል ብዬ ነው የማስበው። ራሽፎርድ በአስቶን ቪላ ከማንቸስተር የተሻለ የጨዋታ ጊዜን አሳልፏል። ነገር ግን ለባርሴሎና የሚመጥን ተጫዋች ነው ለማለት የሚያስችል ፐርፎርማንስ የለውም ብዬ አሁን ባርሴሎና ባለበት ሌቭል ላይ። ስለዚህ ብዙ እድሎች የሉም። ግን አሁንም ስትመለከተው ኤፍሬም ጭምጭምታዎቹን ዝውውሮቹን እንደው 2-3 ዓመታት ውስጥ ተመልከታቸው። ይሄ አዲስ የምትለው አይነት ተጫዋች እየጠፋ ነው። ወሳኝ የሚባሉ ተጫዋቾችን አንዳንድ ክለቦች ወንደር ኪዶችን አሳይተዋል። ለምሳሌ ባርሴሎና ላሚን ያማልን አሳይቷል። ባየር ሚኒክ ጀማል ሙሴልን አይቶናል። ሌፕዚግ ከፒኤስጂ በውሰት የሄደው ዣቪ ሲሞንስን ተመልክተናል። አንዳንድ በጣም ተስፋ ያላቸው ያንግ ተጫዋቾችን እንመለከታለን። ግን ከአብዛኛው አሁን በተለይ በማጥቃት እንቅስቃሴ ላይ፣ በተከላካይ መስመር ላይ፣ ግብ ጠባቂዎች ላይ ደጋግመን በተጫዋቾች የትራንስፈር ማርኬት ላይ የምንሰማቸው ተጫዋቾች ተደጋጋሚ ስሞች ናቸው። ስለዚህ ይሄ ምን አመጣ ብለህ ስታስብ አሁን ሊጉን ብቻ ሳይሆን የምታስበው በተለይ ኤሊት የሚባሉት ክለቦች የሊጉን ውድድር ብቻ ሳይሆን የሚያስቡት የአውሮፓ ንግስናውን ጭምር ዶሚኔት የማድረግ ጉዳይ ነው። ባርሴሎና ላሊጋውን አሸንፏል። ግን አሁን የምንመለከተው ባርሴሎና አውሮፓን እንዲወር ኤክስፔክት የሚደረግበት ባርሴሎና ነው። ስለዚህ የሚያመጣቸው ተጫዋቾች በዛ ልክ የሚሆኑ ናቸው። ማድሪድ እንደ ትልቅ የውድቀት ዓመት ነው የቆጠረው። ያለፈውን ዓመት በሌላ አብዮት እንቅስቃሴዎቹ በጣም አስደንጋጭ ናቸው። ከአሰልጣኙ ጀምረህ በእያንዳንዱ ዲፓርትመንት ላይ የሚያስባቸው ተጫዋቾች ማድሪድ ምን ሆኖ ሊመጣ እንደሚችል ማሰብ ትችላለህ። በአሜሪካ ሙቀት ፈርስታፍ ላይ ባሌላ ላይ የነበረው መሀል ባልገባይህ መንቀሳቀስ አቅቷቸው የማድሪድ ተጫዋቾች አሎንሶ በጣም የበሸቀበት ያውም ማድሪድ መሸነፍ ነበረበት። አዎ ኮርቶዋ ምን አለ ገና አራት ጨዋታ እኮ ነው እንደ ካርሊቶ ነው እኮ አሁንም እየተንቀሳቀስን ያለ ነው አለ። አሁን ኮርቶዋ ሪኒዋል ሊደረግለት ነው ኮንትራቱና ትልቁ ግብ ጠባቂ ነው አሎንሶ። እያንዳንዱ ተጫዋች ፍቅር ያለ ኳስም ከኳስ ውጭም ወደ ኳስ የሚሮጥ የሚወድቅ የሚነሳ እንዲሆን እፈልጋለሁ። ምክንያቱም የካርሊቶ ቡድን እንደዛ አልነበረም። ካየው በጣም ስፔስ የሚተው የዘንድሮ ቡድን በጣም የተጋለጠ ኳስ ሲደርሰው ብቻ ለመጫወት የሚፈልግ አይነት ቡድን ነበረ። ይህንን መቀየር ፈልጓል። በአሜሪካው የዓለም ክለቦች ዋንጫ ከአሜሪካ ሙቀት ጋር ግን ፈርስታፍ ላይ የነበረ ብልጫ ሪያል ማድሪድ አይመስልህም ነበር። አብዛኞቹ ተጫዋቾች ነበሩ ከኬልን ምባፔ ውጭ ኦልሞስት ሁሉም ተጫዋቾች ነበሩ። ቪኒሺየስ ምን አይነት እኔ በቃ የቪኒሺየስ ዲክላይን እንዲህ የሚነሳ ከሆነ የምንመለከተው ይሆናል። ከእንደዚህ አይነት ኮከብነት ከእንደዚህ አይነት ምርጥ ተጫዋችነት በተከታታይ በራስ መተማመኑ የጠፋው ተጫዋች ሆኖ እየተመለከት ነው። ሮድሪጎ ምናልባትም የመጨረሻ በማድሪድ ይፈልጋል። በእርግጥ ግን አንዳንድ ምልክቶቹን ስታይ የተሻለ ተጫዋች በዛ ቦታ ላይ ማሰብ ሊገባቸው እንደሚችሉ ማየት ትችላል። የተከላካይ መስመሩ ላይ አንድ ሁለት ተጫዋቾች አምጥተዋል። አማካይ መስመሩ ላይ ይጠበቃል። ስቲል ማድሪድ ወሳኝ ተጫዋች የሚጠብቀው አማካይ ቦታ ላይ ነው። ከፊት ከኪሊያን ምባፔ ውጭ የተለየ የምትመኘው ተጫዋች አይኖርም። ግን የተለየ ቡድን ሆኖ ለመምጣት ጥረቶች እየተመለከት እንገኛለን። በአጠቃላይ ግን ዝም ብለህ የዝውውሩን ስትመለከተው ሎያሊቲ እየጠፋ ነው። ክለቦች በሙሉ አቨሬጅ ዋጋዎችን አውጥተው ትንሽ የሚባሉ ወይም ደግሞ መካከለኛ የሚባሉ ዋጋዎችን አውጥተው ትልቅ ተጫዋቾችን መስራት የሚለው ላይ ብዙዎቹ እየተንሸራተቱ፣ ሁሉም ክለቦች አቅማቸው በፈቀደ መጠን የተሰራን ታለንት ወስዶ ወደ ስኬት መግባት ቡድን ወደ ማጠናከር እየተንደረደሩ ይገኛሉ። ዋጋቸውም የተጫዋቾች ዋጋ አሁን ወደ 300 ሚሊዮን እኩል ልንገባ እንችላለን። ቅድም ዚዳንን 74 ስትል ነበር። ዮሃን ክራይፍ $2 ሚሊዮን ነበር የተዛወረው። ሮናልዶ ሉዊስ ናዛሪዮ ዲልም በጣም ያስደነግጣል። 96 ላይ እኮ 60 ሚሊዮን ባልሞላ ዋጋ ነው ፈርጉሰን ስትመለከተውና ፈርጉሰን እኮ
በ1 ሚሊዮን ፓውንድ ነው ካንቶናን አምጥተው የድል ዘመናቸውን የጀመሩት። ካንቶናን ያ ዘመን በቃ እንደገና እንዳይመለሱ ማለት ነው። አሁን እስከ 200 ሚሊዮን የመሳሰሉት ነገሮች ልክ ኔይማር የወጣበት ዋጋ በአጭር ቀን ውስጥ በአጭር ጊዜ ውስጥ ቁጥር ሊሆን እንደሚችል መመልከት ትችላለህ። በዚህ ሰዓት ይዘህ መገኘትና ማውጣት ብቻ ዘመን ነው። በነገራችን ላይ ዘመን ነው ፍቅር። አሁን ቅድም እንደጠቀስከው ነው የብሮድካስቲንግ ገቢው ከፍተኛ ነው። ከሪጂናል ፓርትነሮች አንስቶ ክለቦች በጣም በስርጭት በዚህ በኢንተርኔት ቢዝነሱ በቤቲንጉ በምኑ ያለው በጣም አትራፊ ናቸውና ዘመን የፈጠረላቸው ነው። በእኛ ሀገርም እንደዛ ነው አይደል? ኦፖርቹኒቲ በጣም ከፍ ስላለ ነው አሁን ተጫዋቾቻችን ሜዳ ላይ ዴሊቨር አያደርጉም እንጂ እንደተኙ ይወጣሉ። በሚሊዮን ብሮች የሚከፈላቸው በእነ መንግስቱ ወርቁ ዘመን እኮ በቆሎ ነበር የሚፈርሙት አይደል እንዴ? 50ዎቹ 60ዎቹ እንግዲህ ገነነ ነፍሱን ይማር በታሪክ አስቀምጦልናል ፍቅር። እኛ ሆነን አይደለም ነበርን ብለን አይደለም። ታሪክ ግን ገኔ ነው ጽፎ ያስቀመጠው ያን ታሪክ። በሎምባርዲያ ቀይ ወጥ የሚፈርሙ ተጫዋቾች ነበሩ በነ ሸዋንግዛው ጋሪንቻ ዘመን፣ በነ መንግስቱ ወርቁ ዘመን 50ዎቹ 60ዎቹ ላይ ያኔ የነበረ እግር ኳስ ተአምር ነው። በነ ወለየው ዘመን የነበረ እግር ኳስ ተአምር ነው ፍቅር። ሙሌ ወለየውም ነፍስ ይማር ዋበራች ሸበራች ሌበራች እያለ ዋቢ ሸበሌን እኮ ነው ዋቢ ሸበሌ አርፎ ትዝ ይላል። በረንዳ ላይ የኢትዮጵያ ብሔራዊ ቡድን ቱታ ከወሎ ምርጥ ተመርጦ መጥቶ እኮ ነው ገና ሙሌ ሸበሌ ያሳረፉት ሜክሲኮ ዋቢ ሸበሌ ሆቴል እና ማታ ላይ ላይት አለው። ቀና ብሎ ሲያይ ብልጭ ድርግም እያለ ሲያይ ዋበራች ሸበራች ይገርም ስሰማው ትክክል አይመስለኝም ነበር። በኋላ ግን አሁን ሙሉጌታ ካረፈ በኋላ ስዩም አንድ ቃለ ምልልስ ላይ ይህንን አረጋገጠ። ስዩም ከበደ አብረው አንድ ላይ ነበሩ። 12 ዓመት አካባቢ አብረው ተጫውተዋል። ደሴም አብረው ነበሩ እና ይህንን ታሪክ ሲናገር እውነት መሆኑን የበለጠ አረጋገጥኩ። ስቴዲየም ከዛ የቡና ደጋፊዎች ዋበራች ሸበራች ሌበራች አብዬ ዘርጋው ቢሉት እሱ ይመለሳል እንደ ጀግና ነበር። ለማንኛውም ኦፖርቹኒቲ ነው ልል ፈልጌ ነው። ዘመን ግን በትክክለኛው ሂደት ግን የመጣ ኦፖርቹኒቲ አይደለም ማለት ድንገት ነው። በቃ 10 ዓመት ባልሞላ ጊዜ ውስጥ ድንገት ነው። ተፈጥሮዊ ነው ወይ? አሁን እኔ ክለቦች በአጭር ጊዜ ውስጥ ላይከስሩ ይችላሉ ብለህ ትገምታለህ? እንደዚህ አይነት 4-5 ተጫዋቾችን በ200 ሚሊዮን ምናምን ከገዛ በኋላ ውጤት ከሌለ ደጋፊ ከሌለ ብራንድ ቫሊዩ ከወደቀ ያ ክለብ ኤግዚስት ያደርጋሉ ይኖራሉ ብለህ ታስባለህ? አሁን በእኛ ሀገር ውስጥ አንዱ ትልቁ ጫና አይተህ ከሆነ ልክ የዓመቱ መጀመሪያ ላይ ትልልቅ ተጫዋቾችን ለመሰብሰብ ጥረት ይደረጋል። ትልልቅ በኮቴሽን ውስጥ አስገባልኝ እነሱ በሚሏቸው መንገድ ማለት ነው። ከሀገሮችም ታመጣለህ። ያመጣቸውን ተጫዋቾች ደሞዝ መክፈል በ2 ወር ያቅታል። በ2 ወር በ3ኛው ወር ነሐሴ ያስፈረመው ህዳር ላይ አይችሉም ደሞዝ መክፈል ያቅታል። ትልቅ ጉዳይ ይሆናል። ፕሪሚየር ሊጉን መጨረስ ያቅታቸዋል። ይሄ ሌላውም ሀገር ላይ የሚመጣበት እድል በጣም ሰፊ ነው የሚመስለኝ ተፈጥሮ የሆነ ሽግግር ስላሉ ነው። መቶ አለቃ የመድን ስፖርት ክለብ ስራ አስኪያጅ ምክትል ዋና ስራ አስፈጻሚ አቶ መንግስቱ መሀሩም ሲናገሩ ሰምተህ ካወቅ ፍቅር የአፍሪካ እግር ኳስ ላይ ያሉ ክለቦች እንደዚህ እንደ ኢትዮጵያ ይከፈላቸውም። አብዛኞቹ በጣም ጥቂቶች ናቸው። በደሞዝ እኛ እንበልጣለን ፍቅር። የሊጉ ስታንዳርድና ጥራት ሜዳ ላይ የምታየው ነገር ግን ከሜዳ ኳሊቲ አንስቶ ከአሰልጣኞቻችን ሀሳብ አንስቶ ያስቃል። አብዛኞቹ የአፍሪካ እግር ኳስ ላይ የተሻለ እግር ኳስ ኳሊቲ የምናይበት የአፍሪካ ሀገራት ላይ ሊጎቹ በዚህ ልክ አይከፍሉም። የኢትዮጵያ ላይ ልክ ነህ። መንግስት አንድ ቀን በቃይ ካለ ሁሉም አደባባይ የሚወጡ ናቸው ፍቅር። አይደለም ሊራመዱ የትኛው ስትራቴጂያቸው የምታውቃቸው ናቸው። በድጎማ የሚኖሩ ናቸው። የከነማ ክለቦች ናቸው እንዳለ። በውጭ ዓለም ላይ ግን አሁን ፊፋ ከ1 ቢሊዮን ዶላር በላይ መድቦ ነው አይደል የዓለም ክለቦች ዋንጫን የጀመረው። እግር ኳስ አመቱን ሙሉ እንዲኖር የተፈለገ የሆነበት አንዱ ምክንያት ክለቦች በሁሉም ውድድር ላይ አትራፊ ናቸው። በመሳተፋቸው ጭምር በ100 ሚሊዮን ዶላሮች የሚያገኙበት እድሉ ላይ ተፈጥሯል ፍቅር። ይሄ አንደኛው የዓለም ክለቦች ላይ ያሉ ሂደቶች ላይ ለእኔ ሰርቫይቭ አድርገው ስለሚቀጥሉ አሁን ጣሊያን፣ ፍሬንች ሊግ 1፣ ፖርቹጋል፣ ስኮቲሽ ላሊጋ ላይ ትልልቅ ክለቦች በጣም ጥቂቶቹ ናቸው አደገኛ ከፋዮች። የእንግሊዝ ፕሪሚየር ሊግ ክለቦች ላይ ግን ያለ እብደት ከፍተኛ ነው። ግን ሊጉም በጣም አትራፊ ነው። ምናልባት የመጨረሻ ማንቸስተር ዩናይትድ በሽማይክል የተሳካለት በቫንዳርሰን እንደገና
እላፊ የተሳካለት በዴሂያ በጣም ዘመን ተሻጋሪ ከፕሪሚየር ሊጉ ድንቅ ግብ ጠባቂዎች ከማይገባባቸው በተአምር በቃ ብዙ የዩናይትድ ተጫዋቾችን ጨዋታዎችን ማሸነፍ የቻለ ዴቪድ ዴሂያ ፈርጉሰን ለቫንዳርሰን ተተኪነት ያመጡት። ከዛ በኋላ ዩናይትድ ግብ ጠባቂ አልሆንልህ ብሎታል ፍቅር። ኦናና ከኢንተር ከመጣ በኋላ የነበረውን ቆይታ እናውቃለን። አሁን ማርቲኔዝን ፈርጓል። አልታን ባይንደር ይህ ቱርካዊ እንደሚለቅ ይጠበቃል ፍቅር። ኦናና በሞናኮ ይፈለጋል። አልለቅም ቦታዬን አስከብራለሁ እያለ ነው በማንቸስተር ዩናይትድ። ማርቲኔዝ የሚመጣ ከሆነ ለእኔ የተሻለ ግዢ ይመስለኛል ፍቅር። ከሊጉ ከተጫዋቹ ልምድ ከፕሪሚየር ሊጉ ቆይታው ብዙ የተንገላታ በውሰት በመጨረሻ በቪላ ራሱን ያገኘ በአርጀንቲና የጀገነ ዩናይትድ የሚፈጽመው ከሆነ ግን እኔ ቫንዳርሰንንም ካስታወስክ ከፉልሃም ነው ያመጣው ዩናይትድ። ከነ ስህተቱ እድል አግኝቷል ብዬ ነው የማስበው። ኦናና እድል አግኝቷል። በእርግጥ ኦናና በአብዛኞቹ ችግሮቹ የእሱ ብቻ አድርጋ አትወስዳቸው። ሙሉ የቡድኑ ማንቸስተር ዩናይትድ በመከላከል በኩል የነበሩት ክፍተቶች የቡድን መዋቅሩ በጣም ከፍተኛ ችግር እንደነበረበት እናስባለን። ለስህተቶቹ የቡድኑ መዋቅር አብዛኛውን ኃላፊነት ይወስዳል የሚል እምነት አለኝ። በኢንተር ኮፓ ኢታሊያን ሱፐር ኮፓን ሲያሸንፉ እና በቻምፒየንስ ሊግ ፍጻሜ ሲደርሱ የተመለከትነው ኦናና ጥላው በኦልትራፎርድ አልተመለከትንም። ቡድኑም ጥላ ስለሌለው እንግዲህ የኢንተር ላይ አጫወቱ መከላከሉን በጣም ድንቅ ነበር የኢንተር ሚላን። በማንቸስተር ስትመጣ ደግሞ መከላከሉ የሚያፈስ ነበር። ስለዚህ በጣም ኢንኮንሲስተንት፣ በራስ መተማመኑ የወረደ፣ በጣም የማይረሱ ስህተቶችን የሰራ የግብ ጠባቂ ስህተት አይረሳም አይፍርም፣ የመጨረሻው ሰው። ስለዚህ ብዙ ተጫዋቾች ቢሳሳቱ የግብ ጠባቂው ስህተት ግን ፍጹም የማይረሳ አስበላን ነው የምትለው። በፍጹም የማትረሳቸውን ስህተቶች ደግሞ ደጋግሞ የደጋገመ ተጫዋች ሆኗል። ስለዚህ በይፋ የማንቸስተር ደጋፊዎች ተችተውታል። የማንቸስተር የቀድሞ ተጫዋቾች ተችተውታል። አንዳንዴ አሰልጣኞችም ወረፍ ሲያደርጉ ሰምተናል። በይፋ ደግሞ ማንቸስተር ደግሞ ቅድም ባስቀመጥከው መልኩ ለረጅም ጊዜ የሚያገለግሉ በውጥነት የሚጫወቱ ሾትስቶፐርስ አሉት። ከእነሱ ጋር እየተመዘነ ተብጠልጥሏል። አሁን እንደገና በዚህ ግብ ጠባቂ መቀጠል ለማንቸስተር ትልቅ አደጋ ነው። ለተጫዋቹም ደግሞ በነገር ላይ አንዳንዴ እልፍ ስትል ነው እልፍ የሚገኘው። ኦናና ታለንቱን ማግኘት ካለበት ከማንቸስተር ወጣ ብሎ በሌሎች ክለቦችም መታየት አለበት የሚል ሀሳብ አለኝ። ትክክል፣ የሚያስኬድ ነው። ክለቡም ታርጌት። ጥያቄ ግን ማርቲኔዝ ትክክለኛው ተተኪ ነው የሚለው ሌላ እብደትም ሊሆን ይችላል። ግን ያው ሁልጊዜ ምክንያቱም ዘንድሮ በጣም ድክመት ካሳዩ ግብ ጠባቂዎች መካከል አንዱ እየወረዱ ዲክላይን እያደረጉ ካሉ ግብ ጠባቂዎች መካከል አንዱ ነው። እግር ኳስ ፕሩፍ ስታደርግ ነው በጣም የሚመዘነው አይደል? ማርቲኔዝ ቫንዳርሰን እኮ በጁቬንቱስ ጀግኖ ፉልሃም መጥቶ መሀል ሰፋሪ ሆኖ ፉልሃም ሲወጣ ሲወርድ ፈርጉሰን የንስር አይን አላቸው ወሰዱት። ምን አይነት ግብ ጠባቂ ነው እስከ ቻምፒየንስ ሊግ ያቺ የአኔልካ ፔናልቲ ድረስ ደሂያ መጣ። ፈርጉሰን የቤተሰባቸውን አንድ የሆነ ኢቨንት ትተው ጭምር ነው ከአትሌቲኮ ማድሪድ በ18 ሚሊዮን ፓውንድ ፍቅር ማንቸስተርን ለአመታት የተሸከመ የዴቪድ ዴሂያ ዳኝጆች ዩናይትድን ከብዙ ጉድ አውጥተውታል። ዴሂያ ሲወጣስ እድሜ ለአክተሩ ቴናክ ዩናይትድ ከመውረድ ተርፏል እኮ ፍቅር ከመውረድ ተርፏል። 16ኛ እንደ ልቡ ጎል የሚቆጠርበት አምና 80 ምናምን ጎል ተቆጥሮበታል። በዚህ በውድድሩ ፎርማት ውስጥ ባሉት ውድድሮች ሁላ ዘንድሮም በዛው ልክ ጎል የተቆጠረበት የሚያፈሰው ኦናና እንደገና የሚዲያ ታርጌት የሆነው ኦናና ፍቅር አንተ ኮከቦች ስትሰራው ካስታወስክ ሲፈርም ጨምሮ ታርጌት ነበር። አንተ ሺማይክል አይደለህም፣ አንተ ዴሂ አይደለም፣ አንተ ቫንዳርሰን አይደለህም፣ በዩናይትድ በታላቁ ክለባችን የጎል መሃል ቆመህ የሚል አይነት ጥያቄዎች ሁላ ነበሩበት። ግን ኦናና ብቻም አይደለም ክለቡ ራሱ የሚያፈስ ነው። ስቴዲየሙን የታደሰው ለተጫዋቹም ራሱ በራስ መተማመን አንዳንዴ ዩናይትድ ትክክለኛው ቦታ አይመስልም ለኦናና። ታለንቱ ላይ ምንም ጥያቄ የለም። ይህንን በተደጋጋሚ አሳይቷል። በማንቸስተር ግን ከጀጅመንት ከድምዳሜ ነፃ ሆኖ ከእንግዲህ ወደ ታላቅነቱ መምጣት የሚችልበት እድሉ ጠባብ ይመስለኛል እና እንደገና ለመነሳትም ሌላ ክለብ ቢያገኝ መልካም ነው። አሞሪም ኮምፒቲሽኑን ለመፍጠር አልታይ ባይንደርን ሸኝቶ
ኦናናና ማርቲኔዝን ለማፎካከር ነው ስትራቴጂው የሚመስለኝ ለኔ ፍቅር። ኦናና ግን ቦታዬን አስከብራለሁ ብሏል። ማርቲኔዝም በጣም ጓጉቷል ዩናይትድ መምጣት። ለአንድ አርጀንቲናዊ በጣም ሌላ ትልቅ ሰክሰስ ነው። ምክንያቱም እንዴት በውሰት ውል ተንገላቶ በቪላ ራሱን ፕሩፍ እንዳደረገ። ዘንድሮ ግን ማርቲኔዝም ጥሩ አይደለም፣ ግን የላቀ ልምድ ያለው ግብ ጠባቂ ነው። ግብ ጠባቂዎች እድሜያቸውን በሄድ ያገለግላሉ ፍቅር እስከ ጥግ። ለእኔ ደሂያንን መመለስ ሌላ ሰክሰስ ነው። አሞሪምን በሆን ፍቅር ከፌሬንቲና እናጠናቅ። ቆንጆ ከልብ እናመሰግናለን። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ካቮድ ኮሜርሻል፣ ባቢ፣ ሳፋሪኮም፣ ፔፕሲ እና ዊኬር ላይት ስፖንሰሮቻችን ናቸው። ፍቅር ይልቃል፣ ኤፍሬም የማነ ከልብ እናመሰግናለን። ቆንጂትን ጭምር ሰናይ ቀን ኤፍሬም የማነ ኦፊሻል ላይ እንደዚሁም በባልደረባይ ፍቅር ይልቃል የዩቲዩብ ቻናል ላይ የትሪቡን ስፖርት ማራኪ ፕሮግራሞቹን ላይ ጫናሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቆዩ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ። ሰናይ ቀን። ገበያ በዘመን ቀለም ይገለጣል። ዘመን በለውጥ ሂደት ከከተሞች ከፍታ ጋር ይፈካል። ያኔ ቢዝነስ ይዘምናል፣ ይደራል፣ ይደምቃል።